አሳርቀው ወዲያውቋል በሳፊት ያርቀው ስለዚህ ያው ማያዊ እናታችን ቅድስት ድንግል ማርያምን አማላጅ ብላችሁ የምታምኑ የእግዚአብሔር ቤተሰቦች እንደምን ዋላችሁ? እንደምን ዋላችሁ? እንደምን እስከ ሰዓት ቆያችሁ? አሜን። እግዚአብሔር ይመስገን ብለን እንድንጠራው የፈቀደልን ልዑለ ባሕርይ መድኃኔዓለም ባሪያም ተቀምጦ የውቅያኖስን ጥልቀት የሚመረምር በባህሪው ሞት በመንግስቱ ሽረት በልግስናው ንፍገት በአንደበቱ ሐሰት የሌለበት ልዑለ ባሕርይ መድኃኔዓለም በፈጠረው በሁለቱ ፍጥረት ሁሉ ስሙ የተመሰገነ ይሁን። እሱን ጠርተን እሷን የማንተዋት ለቃል መውረድ ለስጋ መውጣት ለኛ ድነት መሰላል የሆነች ቅድስተ ቅዱሳን ድንግል ማርያም ለስም አጠራሯ ክብር ምስጋና ይሁን። እንኳን ለታላቁ በዓል ለዝክረ ስቅለቱ በሰላም አደረሳችሁ። እንግዲህ ያው ቅድም ወንድማችን ሲነግራችሁ እንደነበረ ከወንድማችን በተሻለ ሁኔታ ነው የምነግራችሁ ነገር አይኖርም። ሁለት አትሁን እየተባለ በተደጋጋሚ መድረክ ተነግራችኋል። አሁንም የማስተማርና የአስተምሮ ዓላማችን ዋናው ሁለት አትሁን የሚለውን ነገር ለማጥበቅ ነው። እና እንግዲህ በዚህ ኃይለ ቃላችን ተነስተን ስንነጋገር ሁላችንም ልንነቃ ያስፈልጋል። ይኸው ዞረ ቀረ የእግዚአብሔር ቃል ዛሬም ዘወትርም ይነገራል። ለመዳን የሚያስፈልገን አንድ ቃል ነው። ግን ብዙ ቃል የሚያስፈልግን ቦታ ደግሞ አለና ይህንን እንግዲህ ስንመለከት የምንነጋገርበት ኃይለ ቃል ወአንትሙ ሰብአ ገላትያ መኑ አይመመክሙ ከመ ይትመኑ በጽድቅ ዘያስተሪ ላዕለ ኢየሱስ ክርስቶስ በሚል ቃል ለምንነጋገር ይህንን ቃል የምናገኘው ሐዋርያው ቅዱስ ጳውሎስ በላከው መልእክት ወደ ገላትያ ሰዎች ምዕራፍ 3 ከቁጥር 2 ላይ ስንገባ ወአንትሙ ሰብአ ገላትያ መኑ አይመመክሙ ከመ ይትመኑ በጽድቅ ዘያስተሪ ላዕለ ኢየሱስ ክርስቶስ ክርስቶስ በመስቀል ላይ እንደተሰቀለው ሆኖ ተስሎ የሚታየው እናንተ የገላትያ ሰነፍ ሰዎች ወይ ለእውነት እንዳትታዘዙ አዚም ያደረገባችሁ ማን ነው ይላል። ለእውነት እንዳትታዘዙ አዚም ያደረገባችሁ ማን ነው ይላል። እንግዲህ ሁለት ሰው መሆን የመጣው ከዚህ ጀምሮ ነው። ቅድም ወንድማችን ዲያቆን እሱ ባለ ሲነግራቸው የነበረው ማለት ነው። እና እኔ አለፍ አድርጌ የምነግራቸው እንግዲህ ከሞላ ጎደል በእውነት እንዳናምን ያስገድደን ምንድን ነው የሚለውን ነገር አንስተን ወደ ምስጢረ ሥጋዌ እንገባለን ማለት ነው። እንግዲህ ለእውነት እንዳንታዘዝ ብዙ የሚያስቸግረን ነገር አለ። ግን የሚያስቸግረን ነገር እንደ ችግር እንደሚታይ በክርስትና ሕይወት አይደለም። ቃሉም የሚለን እንደዚያ ነው። በጥያቄ መልኩ ይቀመጥ እንጂ እናንተ ሰነፎች የገላትያ ሰዎች ወይ ለእውነት እንዳትታዘዙ አዚም ያደረገባችሁ ማን ነው ሲል ሐዋርያው ምንም አዚም ያደረገባቸው ነገር እንዳልነበረ እየገለጸ ነው። እኛንም ዛሬ ለእውነት እንዳንገዛ የሚያደርገን ነገር ራሳችንን አሁን በዚህ ኃይለ ቃል ተነስተን ስንፈትሽ ማን እንደሆነ እናውቃለን። ኃጢአትን የሚያሰራን ማን እንደሆነ እናውቃለን አይደል? ማንም ያሰራን ኃጢአት ማንም ያሰራን ራሳችንን ማንም የሚያሰራን የለም። እዚህ ላይ ስንገባ በእውነት እንዳናምን ለእውነት እንዳንገዛ በእውነት ላይ እንድንነሳሳና እውነት እንድንፈነቅል የሚያስቸግረን ነገር እና ይህን እንድናደርግ የተጣለብን አዚም ምንድን ነው ብለን ራሳችንን ልንጠይቅ ያስፈልጋል። እና ይህን ብዬ ስላችሁ እንግዲህ ወደ ምስጢረ ሥጋዌ ውስጥ ስንገባ ብዙ አከራካሪ የሆኑ ነገሮች አሉ በእምነታችን ውስጥ። አከራካሪ የሚሆኑትም ነገሮች በማስተዋል ውስጥ ለማይጓዝ ሰው ነው እንጂ መጻሕፍት በቅዱሳን አባቶች በደንብ ተተርጉመው ተቀምጠው እነዚህ ያከራክራሉ፣ እነዚህ ችግር አለባቸው ለማለት የሚያበቃ አቅም ኑሮ አይደለም። የመጀመሪያው ለእውነት እንዳይገዛ የተደረገ አዚም ያለ የሚመስልበት ማለት ነው። እና ይህንን ብያችሁ እንግዲህ ስንጀምር ኢየሱስ ክርስቶስ እንግዲህ የሰው ልጅ መጀመሪያ በበደለው በደል እዚህ ላይ አንድ ምሳሌ ነግሬያችሁ ልግባ። ምናልባት በምሳሌው እንግባባ እንደሆነ ይሰማችኋል። ቅድም ወንድማችን ሲነግራችሁ እንደነበረው እንግዲህ ክርስቶስ ወደዚህ ዓለም የመጣበት ዋነኛው ምክንያት አንድ ወቅት ላይ አንድ ሰው እንጨት ይፈልጣሉ። ዓላማቸውም እንጨት መፍለጥ ነበር። በዚያ እንጨት እየፈለጡ በሚያገኙት ገንዘብ ነበር የሚተዳደሩት። እና እንጨት ሲፈልጡ ቆይተው ሲደክማቸው ወይ አዳም በሚል ቃል ያስገቡ ነበር። የረፍቱ አዝማች ምን ይል ነበር? ወይ አዳም ይል ነበር። ከዛ የሰፈሩ ልጆቹ በሙሉ ይህንን ቃል እየሰሙ ሰውየው ማን ብለው ጠሯቸው? ወይ አዳም ብለው ጠሯቸው። እንግዲህ እነዚህ ሰውዬ አሁንም በተደጋጋሚ በሚሰሩ ስራ እረፍት ላይ ወይ አዳም ይላሉ። ከዛ ወጣቶቹ አባ ሽማግሌው ዘወትር ወይ አዳም ሲሉ እንሰማለን፣ ለምንድን ነው ወይ አዳም የሚሉ አሏቸው። እናም ሽማግሌ አዳም በገነት ተቀምጦ ተከብሮ ምንም ነገር ሳይጎድልበት ነበረ። እሱ ይህን ዕፀ በለስ በበላ ጊዜ ወደዚህ ምድር ወጥቶ እኔን ዛሬ ለእንጨት ፍልጥ አብቅቶኛል አሉ። ከዚያ በዚያ ኃይለ ቃል ተነስተው ሰውየው ሲኖሩ ድካማቸውን የተረዳ መቼም በክርስትና ሕይወት የሚኖር ሰው ሁሉ ክፉ አይደለም፣ ሁሉ መልካምም አይደለም። ደግሞ በዛውም ልክ መልካሞች አሉ። ይህንን ድካማቸውን ያየ ያሳዘኑት ሰውዬ አንዱ ሀብታም ወስዶ ከዛሬ ጀምሮ ይህንን ስራ ያቁሙ፣ እኔ ወደ ሌላ ቦታ እጄ ስለምመጣ የቤት ውስጥ ነው፣ እርሶ ዕቃያን ተረክበው የቤቱ አዛዥ ነው የሚቆዩ፣ ግን በጥብቅ ማስጠብቀው ታደራለኝ ሲላቸው መቼም ከዚያ እረፍት ከዚያ ስራ መገላገል ከባድ ቀላል ደስታ አይደለም። በጣም ከባድ የሆነ የደስታ ከባድ። አሁን ይህንን ደስታ ተቀብለው እያሉ ሰውየው ወደ መንገድ ሲሄድ በአንድ ሳጥን ላይ የእሳቸውን የእንጨት መፍለጫ ምሳርና የሚለብሱትን ልብስ፣ በአንዱ ሳጥን ላይ ደግሞ አንድ ርግብ ዘግቶ ይሄዳል። ይህንን ቁልፍ ይሰጣቸውና ይህንን ዕቃ ለአንድየው እንዳይከፍቱ፣ በቤቱ ያለውን ዕቃ በሙሉ ግን ሌላው ነገር በሌላው ሹም ይወጣለው፣ እነዚህ ነገሮች ግን እንዳይነኩ ብሏቸው ጉዞውን ቀጠለ። መቼም እኛ ረፍት ስናገኝ ከነበርንበት ከዚያ ዕዳ ስንወጣ ማንነታችንን እንረሳለን።
አሁንም ዛሬ ቅድም ሁለት አትሁን እያለ ወንድማችን ሲሰብከን የነበረ ከዚህ ቦታ ስንወጣ ከእምነቱ ቦታ ስንርቅ የተሰበክነው ስብከት ሰዓቱና ደቂቃው ሲያልፍ ወዲያውኑ ማንነታችን ላይ እንመለሳለን። አሁን ያ ሰውዬ አንደኛው ሳጥን ያለው ሲከፍቱ የእሳቸው ምሳር ነው ያለው። ሁለተኛውን ሳጥን ሲከፍቱ ግን ያችን ርግብ በራ ነው የተጓዘችው። መያዝም አይችልም። ሰውየው መጣ። ሲመጣ ገና ከወዲያ ሲያዩት የሰሩትን ስራ ስለሚያውቁ ፊታቸው ሌላ ነገር ሆነ ይላል። አባቴ እና ያስጠበቅኩትን አደራ ሰደው እንዳይሆን ይህንን ነገር የሚሉኝ ሲላቸው ወሰድጃለሁ ብለው በማሳዘን ቃል ይህንን ቃል ይናገራሉ። ሰውየውም ከዛሬ ጀምሮ እንግዳስ እነሆ መፍለጫዎትንም ልብሶትንም ይዘው ይቀጥሉ አላቸው። ቀጠሉና እዚያ መፍለጫ ቦታቸው ላይ ገቡ። እየፈረጡ ወይ አዳም ይሉ የነበሩት ሰውዬ ምን የሚል ቃል አስገቡ? ወይኔ የሚል ቃል አስገቡ። ልብ በሉ። እስከዚያ በአዳም ነበር ምክንያቱ ሲገለጽ የነበረ፣ አሁን ግን ወይኔ ነው እና እኛም ምስጢራችንን ባለማወቃችን ወይኔ አለ። እምነታችንን ጠንቅቆ ባለማወቅ መጨረሻ ላይ ወይኔ አለ። ለጊዜው ወይኔ ላይሆን ይችላል፣ ወይ አዳም ሊሆን ይችላል፣ ወይ እና አባ ከሌ ሊሆን ይችላል። አለ ብዙ ምክንያት። ግን መጨረሻው ኢየሱስ ክርስቶስ ፊት ስንቀር ወይኔ ነው። ወይኔ ወይ ከሌ የሚባል ነገር እዛ ውስጥ ስለሌለና ይሄን ብዬ ክርስቶስ በአዳም ምክንያት ወደዚህ ዓለም መጣ። 5500 ዘመን የጨለመው ዘመን በተፈጸመ ጊዜ ክርስቶስ አዳምን ከነበረበት ጉድጓድ ለማውጣት ወደዚህ ዓለም መጣ። ይህንን ማንም ክርስቲያን የሆነ ሁሉ ያምናል፣ ክርስቶስ ወደዚህ ዓለም መምጣቱ። ግን እንዴት መጣ ክርስቶስ? እንዴት ሰው ሆነ? የሚሉ ነገሮችን ስናነሳ በየቦታው የሚነሱ ብዙ ኃይለ ቃላት አሉ። ግን ይህንን ነገር መነጋገር የሚያስፈልገው መጻሕፍትን ጥገኛ ሆኖ ነው፣ በራስ መነጋገር ስለማይቻል ማለት ነው። እና ክርስቶስ እንግዲህ መጀመሪያ ጊዜ ድንግል ማርያም በቤተ መቅደስ እንዳለች ይላል፣ ውሃ ስትቀዳም እንዳለች ይላል። እንግዲህ ቃሉን ገብርኤልን አስመስሎ ላከ ይላል። እንግዲህ ገብርኤል የተላከበትን ምክንያት በሰፊ ተገልጾላቸዋል። ምናልባት ይህ አዲሳችሁ ነው ብዬ አላምንም። ገብርኤልን እንግዲህ ለሶስት ለአራት ነገር ልኮታል ይላል። ባለብስራት ጥንቱ ስለነበረ ይለዋል፣ በመልክ ስለሚመስለው ይላል። በተለይ ናቡከደነፆር በገለጸው ቃል ወለራቡ ሳይመስል መልክ ከመወልደ እግዚአብሔር፣ የአራተኛው መልክ ግን የእግዚአብሔርን ልጅ መልክ ይመስላል ይላል። እንግዲህ እዚህ ላይ የምታስተውሉት ነገር የእግዚአብሔር ልጅ የተባለ ማን እንደሆነ እግዚአብሔር የሚለው የእግዚአብሔር ልጅ የሚለው የእግዚአብሔር መንፈስ የሚለው እነዚህን ነገሮች ምስጢረ ሥጋዌ ውስጥ ለይቶ ማወቅ ያስፈልጋል። በተለይ መጻሕፍቱ ለማን እንደተነገሩ የእግዚአብሔር መንፈስ ይላል፣ እግዚአብሔር ይላል፣ የእግዚአብሔር ኃይል ይላል። እነዚህን ነገሮች ለይቶ ማወቅ ያስፈልጋል። እና ክርስቶስ አዳምን ለማዳን ሲፈልግ ሰው ሆነ ይለናል። ቃል ሥጋ ሆነ፣ ቃል ከሥጋ ጋር ተዋሃደ። እነዚህ ነገሮች ስንመለከት እንግዲህ በብሉይ ኪዳን የተነገሩ ነገሮች አሉ፣ በአዲስ ኪዳን የተነገሩ ነገሮች አሉ፣ በሊቃውንት የሚነገሩ አሉ፣ በሚመኑ የሚነገሩ አሉ። እነዚህ ነገሮች አይተን እንጨርሳለን ማለት ነው። እና ክርስቶስ ሰው ሲሆን እንግዲህ መለኮት ከሥጋ ሥጋ ከመለኮት ጋር ሲዋሃድ መለኮት ማለት የማይዳሰስ ረቂቅ ምሉ ስፉ የሆነ ማለት ነው። መለኮት ማለት የማይመረመር ባህሪ ያለው ጊዜ የሌለው ቀዳማዊውም ዳህራዊውም የሆነ ማለት ነው መለኮት ማለት። እና ይህ መለኮት እንግዲህ ምሉ ነው፣ ስፉ ነው፣ ረቂቅ ነው። ረቂቅ ማለት አሁን የነገርኳችሁ የማይታይ የማይዳሰስ የማይጨበጥ ረቂቅ ማለት። ምሉ ማለት ደግሞ በአፋ በውስጥ በአየር በእመቅ ማርያም ተቀምጦ የውቅያኖስን ጥልቀት የሚመረምር በሁሉ ዘንድ ስፉ የሆነ መዝሙረኛው ዳዊት ሲናገርለት አይቴን ወሐውር መንፈስከ ዋይቴ እጎይም ቅድመ ገጽከ እመኒ ያረግኩ ውስተ ሰማይ እየኔ ያልወከ ወመኒ ወረድኩ ውስተ ቀላይ እየኔ ያልወከ የሚል ቃል አለ። ወደ ውቅያኖስም ቢወርድ አንተ አለ፣ ወደ ላይም እስከ አርያም ድረስ ቦታ አንተ አለ። ስለዚህ ከፊት ወዴት ነው የምሸሸው ብሏል። ይህ እንግዲህ ምሉዕነቱን የሚያስረዳ ቃል ነው። ልብ በሉ። መጀመሪያ እሱ ምንነት ካወቅን ነው ኋላ የሥጋን ነገር ማወቅ የምንችለው። እና ምሉዕነት ማለት ይህንን የመሰለ ነው። ሌላኛው ደግሞ ስፉነት ማለት እንግዲህ ስፉ ማለት ወደ ምዕራቡም ወደ ምስራቁም ወደ ተለያዩ ክፍል እንግዲህ እግዚአብሔር ምስጢረ ሥላሴ ውስጥ አንገባም እንጂ ምስጢረ ሥላሴ ውስጥ ስንመለከት ስፉነቱን ስንመለከት ውስን ያልሆነ አንድ ጊዜ ወደ ምስራቅ ሆኖ ወደ ምዕራብ ማየት የሚችል ወደ ሰሜን ሆኖ ወደ ደቡብ ማየት የሚችል ማለት ነው። ስፉ ማለት በሁሉ ዘንድ እና መለኮት ይህ አካል ያለው መለኮት ነው። እንግዲህ ልብ በሉ። ይህ ረቂቅ ስንለው የነበረው ግዙፍ ውሱን ስንለው ሙሉ ስንለው የነበረው ስፉ ስንል የነበረው አካል ያለው ነው። እንግዲህ ሥላሴን አብ ወልድ መንፈስ ቅዱስ ብለን በአካልም በስም በግብርም በእነዚህ ነገሮች ለይተን ስለምናውቅ ማለት ነው። እና ይሄ አካለ መለኮት ከአካለ ሥጋ ጋር መዋሃድ አስፈለገ ነው። የተዋሃደም ሥጋን የለበሰ ከሦስቱ አካላት አንዱ ቃል የሚባለው አካል ማለት ነው። ሌላኛው አካል ልብ ይባላል። ሥጋን የለበሰው አካል ቃል ይባላል። እስትንፋስ ወይም ሕይወት የሆነው አካል ደግሞ መንፈስ ቅዱስ ይባላል ማለት ነው። እና ከነዚህ ከሦስቱ አካል አንዱ ቅድም ባህሪውን የነገርኳችሁ እሱ ሥጋን መልበስ ፈለገ፣ ከሥጋ ጋር ተዋሃደ። ቃል ሥጋ ሆነ ማለት ከሥጋ ጋር ተዋሃደ ማለት ነው። ሲዋሃድ እንግዲህ በሦስት ነገር ተዋሃደ ይለናል መጽሐፉ። እንግዲህ ብዙ ጊዜ ተዋህዶ ማለት እምነት ይሆን ደግሞ ቀጥለን ቅባት ማለት እምነት ይሆን ምን ይሆን የሚሉትን ነገር እንድናይ አሁን ጠንቅቀን መከታተል ያስፈልገናል። እንግዲህ ተዋሃደ በሦስት ነገር ተዋሃደ ይለናል። እንግዲህ የመጀመሪያው ተዋህዶ በአካል ተዋሃደ ነው። በአካል ከተዋሃደ በባህሪ አይቀርም፣ በግብርም አይቀርም። መጀመሪያ የአካል ተዋህዶን ካመን ሌላው ነገር አይቀርም። እንግዲህ አካል ማለት የመለኮትን አካል ነግሬያቸዋለሁ። የሥጋ አካል ደግሞ ግዙፍ ነው፣ ውሱን ነው፣ ጸቢብ ነው። እንግዲህ ግዙፍ በመሆኑ ማንንም ሰው እናንተ ያላችሁ የለበስነው ሥጋ ግዙፍ ነው፣ ይታያል፣ ይዳሰሳል፣ ይጨበጣል። ጽበት የሚለውን ትንሽዬ ቦታ ይወስነናል።
ውሱን የሚለውም በተለይ ይሄ ጽበት ምን ላይ ይሄ ቦታ ይወስነናል። ውሱን የሚለው ደግሞ ወደ ምስራቅ ማየት በምንችልበት አቅጣጫ ብቻ አንድ ጊዜ እንመለከታለን። ወደ ሁሉ ማየት አንመለከትም። ይህ ያለው ስጋ ከድንግል ማርያም የነሳው ስጋ ነው። ይሄ ስጋ ልብ በሉ፣ ይሄ ስጋ ከድንግል ማርያም የነሳው ስጋ ነው። ይህ ስጋ ይህን አካል የያዘ ስጋና ይህን አካል የያዘ ቃል ሲዋሃድ በሶስት ነገር ተዋሃደ፣ በአካል ተዋሃደ። ከምን ጋር ተዛምዶ ብትሉኝ ከምን ጋር ተዛመደ መሰላችሁ? እንግዲህ ርቀት ከግዘፍ ጋር ይለናል። ስፋት ከጽበት ጋር፣ ምላት ከውሳኔ ጋር። ርቀት ከግዘፍ፣ ምላት ከውሳኔ፣ ስፋት ከጽበት ጋር በእነዚህ ነገር ተዋሃደ። እንደዚህ በሚሆኑበት ሰዓት እንግዲህ ሶስቱ ነገር በአካል በስም በአካል በባህሪ በግብር ብለናል። እንግዲህ የመለኮት ባህሪ አይመረመርም። የስጋ ባህሪ ደግሞ ነፋስ፣ እሳት፣ ውሃ፣ መሬት ብለን የምንመረምርለት ሰው የተገነባበት ኤሌመንት ማለት ነው። ይሄ ነፋስ፣ እሳት፣ ውሃ፣ መሬት እነዚህ ነገሮች ሰው የተሰራባቸው የእነዚህም ባህሪ የያዘ ስጋ የተባለው የሚመረመር ባህሪ አለው። የዚያኛው አካል ግን የማይመረመር ዘላለማዊ የሆነ ነው። የስጋ ግን ዘመን የሚቆጠርለት ከዚህ ቀን ጀምሮ እስከዚህ ቀን አለ የሚባል ነው እና ይሄ ሲዋሃድ ልናስተውለው የሚያስፈልገን ነገር ቢኖር ታቅቦ የምንለው ነገር አለ። ሚስጥረ ስጋዌ ውስጥ የማንረሳው ታቅቦ ይህን ነገር የማንችልበት ከሆነ ነገም በመዋሃድ ከበረ ወልድ ቅብ እነዚህ ነገሮችን ለማለት ምንም የሚከለክለን መንገድ አይኖርም። እነዚህ ነገሮች ከያዝን ግን ታቅቦ ምንድነው ብለን ሚስጥረ ስጋዌ ውስጥ ካስገባን ቀጥታ በመንፈስ ቅዱስ ከበረ የሚለውን ነገር ከላይ በግልጽ እናገኘዋለን። ታቅቦ ማለት መጠባበቅ ማለት ነው። መጠባበቅ ማለት ደግሞ የቃል ርቀት የስጋን ግዘፍ ሳያጠፋ፣ የስጋ ግዘፍ ወይም የቃልን ርቀት ሳያጠፋ ማለት ነው። የስጋ ባህሪ የመለኮትን ባህሪ፣ የመለኮት ባህሪ ደግሞ የስጋን ባህሪ ሳያጠፋ ተዋሃደ ማለት ነው። እዚህ ላይ የምናስገባው እንግዲህ እንተያሁ ለቃል ከሆነ ለስጋ ወይ እንተያሁ ለስጋ ከሆነ ለቃል፣ የቃል ገንዘብ ለስጋ ነው፣ የስጋ ገንዘብ ደግሞ ለቃል ነው። እዚህ ውስጥ በሚሆንበት ጊዜ መጠባበቅ አለ። አንዱ ያንዱን አያጠፋም። ሌላ ላይ ደግሞ ስንገባ የስጋ ገንዘብና የቃል ገንዘብ ብለን ስንመረምር የቃል ገንዘብ አሁን የዘረዘርኩላችሁም ይሆናሉ። የስጋ ገንዘብ ግን የግድ መራብ፣ መጠማት፣ የግድ መታመም፣ የግድ መሞት አለ። እንግዲህ የግድ መራብ መጠማት የባህሪ ርስት ነው። የግድ መታመም የግድ መሞት ግን የግብር ርስት ነው። የግብር ርስት ማለት ሰው ፈልጎ ያመጣው። አንድ ጥያቄ እዚያው ላይ ጠይቂያችሁ አልፋለሁ። ሞትን ያመጣው ማን ነው? ማን ነው ሞትን ያመጣው? ሞትን ያመጣው ማን ነው? በዚህ እኛ ኃጢአተኞች እያለች ነው። ትክክል ናት አይደለ? እግዚአብሔር ይሰይ ገብረ ሞተ አላ ረሲያን ሰብ አምስዎ ወአርከ አምሰልዎ ተብሎ ነው የተጻፈ። ረሲያን የሆኑ ሰዎች፣ የራስ ወዳድ የሆኑ ሰዎች፣ ከነሱ ከእግዚአብሔር ይልቅ ራሳቸውን የሚያስቀድሙ ሰዎች አመጡት እንጂ ሞትን እግዚአብሔር ሞትን አልሰራውም ይለናል። በዚህ ስለዚህ የሰው የግብር ርስቱ በስራ ያመጣው ሰው ሲፈልግ የሰራው ማለት ነው። የግድ መታመም የግድ መሞት ማለት ነው። የግድ መራብ መጠማት ማለት ደግሞ አዳም በገነት ሲኖር እግዚአብሔር እንዲበላ እንዲጠጣ አድርጎ ፈጥሮታል። ይህንን ስንመለከት የግድ መራብ የግድ መጠማት እነዚህ ነገር የባህሪ ርስት ይባላሉ። ሰው የተፈጠረበት ነገር ግዴታ እንዲህ ነገር የሚፈልግ ነው። መራብ መጠማት ያለበት ማለት የተፈጠረበት ነገር እና ይህንን ባህሪው ያመለኮት ገንዘቡ አድርጓል። ከሶስቱ አካል አንዱ ቃል የተባለው የስጋን ገንዘቦቹ በሙሉ ገንዘብ አድርጓል። ያለ ኃጢአት በስተቀር ገንዘብ አድርጓል። እንዲሁ ስጋ ደግሞ የቃልን ገንዘብ በሙሉ ገንዘብ አድርጓል። እዚህ ላይ እንግዲህ ብዙ ነገር የምንሸወደው ቃል ምንድነው ስንባል ዘላለማዊ ነው፣ ክቡር ነው፣ ልዑል ነው፣ አብይ ነው፣ ንጉስ ነው እንላለን። አዎ እንላለን። ስለዚህ ቃል ይህንን ንጉስ ከሆነ ዘላለማዊ ከሆነ ክቡር ከሆነ ከስጋ ጋር ሲዋሃድ መዋሃዱ በቂ ነው። ይሄ ስጋ ሌላ ነገር ክብር መንፈስ ቅዱስ የሚባል ነገር አያስፈልገውም ይለናል። አሁንም ታቅቦን መርሳት የለብንም። ታቅቦ ስትመጣ ይሄ ነገር ጥያቄያችን ይመለሳል። አሁን ቃል ከስጋ ስጋ ከቃል ጋር ሲዋሃድ ስጋ በቃል ርስት በየማነ አብ በዘባነ ኪሩብ ተቀመጠ፣ ዘላለማዊ ሆነ፣ ሰማያዊ ሆነ ይለናል። ስጋ ደግሞ ቃል ደግሞ በስጋ ርስት ደግሞ ዳህራዊ ሆነ፣ ትሁት ሆነ፣ ነዳይ ሆነ፣ ዘመን የሚቆጠርለት ሆነ ይለናል። እዚህ ውስጥ አንዱ የአንዱን ባህሪ መጠፋፋት ስለሌለ የግድ መራብ መጠማትና የግድ መሞት የቃል ባህሪ ውስጥ ስለማይስማሙ መንፈስ ቅዱስ እዚህ ጋር ያስፈልጋል። በመንፈስ ቅዱስ ከበረ ማለት የግድ መራብ፣ የግድ መጠማት፣ የግድ መሞትን ለማጥፋት ነው። ስለዚህ ክርስቶስን ስናይ የተለያዩ መጻሕፍት ላይ ሞተ በፈቃዱ ወተቀብረ በስምረቱ ነው የሚለው። ክርስቶስ ማለት ከሁለት አካል አንድ አካል የሆነ ስለሆነ ማለት ነው። በፈቃዱ ሞተ፣ በፈቃዱ ተራበ፣ በፈቃዱ ተጠማ ነው የሚለው። ይሄ የሆነው ግን ከመንፈስ ቅዱስ መክበር በኋላ ነው። በመዋሃድ ጊዜ ግን እነዚህ ገንዘቦቹ አልጠፉም ነበር። ጊዜ ሳይሻ ወዲያውኑ ሲዋሃድ የባህሪ ሕይወቱ መንፈስ ቅዱስን ተቀበለና የግድ መራብ፣ የግድ መሞት፣ የግድ መታመም ጠፋ እንላለን። እየተግባባን ነው? አሁን እስካሁን የነገርኳችሁ ታቅቦን እንዳትረሱ ነው። ቃል ክቡር ከሆነ ዘላለማዊ ከሆነ እንዴት ስጋ ዘላለማዊ በሱ ርስት ከሆነ ለምን መንፈስ ቅዱስ አስፈለገ ትሉ ይሆናል። አንዱን ገንዘብ ሼር ታደረገ ስጋ ገንዘብ ላይ ያሉት የግድ መራብ፣ የግድ መጠማት፣ የግድ መታመም፣ የግድ መሞት እነዚህ ነገሮች ለስጋ ለቃል ዘላለማዊ እንዳይሆኑ ነው መንፈስ ቅዱስ ያስፈልገ።
ምን እንዳይሆኑ ዘላለማዊ እንዳይሆኑ እንዳንዳንዶቹ ሰዎች አማኑኤል ነዳይ ዘላለም እያሉ እንደሚናገሩት እንዳንሆን የባህሪ ሕይወት መንፈስ ቅዱስን ተቀበለ ይለናል። ኋላ ነግራችኋለሁ እንጂ ግልጽ እንዲሆንላችሁ እንደምን ተዋሃደ ሲለን እንደ እሳትና እንደ ብረት ተዋሃደ ይለናል። መንፈስ ቅዱስ ከበረ ለማለት ባጭሩ እዚህ ላይ ልንገራችሁ። እንደ እሳትና እንደ ብረት ተዋሃደ ማለት አንድ ግዙፍ ብረት እሳት ውስጥ ሲገባ ከጥቂት ደቂቃ በኋላ የእሳቱን ባህሪ ይዝና ግዘፉን ሳይለቅ በእሳቱ ውስጥ የሚያቃጥል ይሆናል። አይሆንም? ብረቱ ከጥቃቂ ላይ ወስዶ ሊያሰራ ይሄድ የለም። እዚያ ላይ ገብቶ ስታዩት ይግምና የእሳቱን ባህሪ በሙሉ ገንዘቡ ያደርጋል ያ ብረቱ። እንግዲህ መለያየት የለም። ከጋመ በኋላ ይሄ የእሳቱ አካል ነው፣ ይሄ ብረቱ አካል ነው ማለት ይቻላል? አይቻልም። ግን በዚያ በእሳት ርስቱ ያቃጥላል፣ መዳሰስ ይከብዳል ያንን ብረት። በግዙፍነቱ በራሱ ደግሞ ባህሪ ደግሞ መዳሰስ ይቻላል። እና በዚህ ጊዜ እሳት ማለት ሶስት ነገር ያለው ነው። ይህንን እንዳትረሱት። ምን አለው እሳት? እሳት ስንት ነገር አለው? ሶስት ነገር አለው። ምን አለው? ነበልባል አለው፣ ሙቀት አለው፣ ፍም አለው። ስለዚህ እነዚህ ስንቶች ሶስቶቹን ነገሮቹ ያ ብረት ገንዘቡ ያደርጋል አያደርግም? ያደርጋል አያደርግም? ገንዘቡ ያደርጋል። ልብ በሉ። እኔ አብ መንፈስ ቅዱስ ፍም ነበልባል ዋይ ነን ይላል እግዚአብሔር ወልድ። እኔ አባቴ መንፈስ ቅዱስ ነበልባል ፍም ዋይ ነን ይላል። ስለዚህ ያ ሥጋ ገንዘቡ ሲያደርግ አብ መጥቶ ልብ ካልሆነው፣ ያ ነበልባል ካልሆነው፣ ያ ፍም ካልሆነው፣ ያ ውስጥ ግሞ የእሳቱን ባህሪ ያደረገ ስለማይባል እግዚአብሔር ወልድም ወይም አካለ ቃልም የሥጋን ገንዘብ ሲያደርግ ያ ሥጋ ደግሞ በቃል ውስጥ ዘላለማዊ አምላክ ለመሆን የአብን ልብነት፣ የወልድን ቃልነት፣ የመንፈስ ቅዱስን እስትንፋስነት ማግኘት አለበት ነው። እሳቱን ልብ ብላችሁ ተተከታተላችሁት በዚህ ምሳሌ ዘያጽት መረዳት ይቻላል። እና ይህንን ብለን ወደ ብሉይ ኪዳን እንግዲህ ወደ መጻሕፍቱ እንግባ። በመንፈስ ቅዱስ ከበረ ስንል አብዛኛው ሰዎች ከተረት ተረት ያመጣ ነው፣ በለገቻ የያዝ ነው፣ አካባቢያዊ በሆነ ቃል የተጠቀም ነው ይመስላችኋል። ይህንን ነገር እናንተ ማስተውሉ። መዝሙር 44 ጎንቻ ላይ ነው እንደሚጠቀሰው። አንድ ነገር ልጠይቃችሁ። ይህንን የተናገረው ዳዊት ነው በብሉይ ኪዳን። ዳዊት ጎንቻ ላይ ነበር እንዴ? ዳዊት ኢየሩሳሌም ውስጥ ያለ ነው። ኢየሩሳሌም ያሉ ሊቃውንትም ይህንን ቃል እስካሁን ድረስ ይጠቀሙበት ነበረ። ነገሩ አሁን እየጠበበ ሲመጣ ነው እዚህ የደረሰ። ሌሎች ቦታ ላይ ያሉ ሊቃውንት እየሸሹበት፣ ቅድም ወንድማችን እንደነገረ እያፈሩበት እየሸሹበት እዚህ ስለደረሰ ነው ቃሉ አብዛኛው ጊዜ። እና መዝሙር 44 ምንድን ነው የሚለው? አፍቀር ከጽድቅ ወአመፃ ጸላይከ፣ አፍቀር ከጽድቅ ወአመፃ ጸላይከ። ሰው መሆንን ወደድክ፣ ሰው አለመሆንን ጠላህ። ትንቢተ ነቢያትን መፈጸምን ወደድክ፣ አለመፈጸምን ጠላህ። ስለዚህ እግዚአብሔር አምላክህ ምንድን ነው የሚለው? ምንድን ነው የሚለው? የምን ዘይት ነው የሚለው? የደስታ ዘይት ቀባህ ይላል። መንፈስ ቅዱስ የደስታ ዘይት ይባላል። የደስታ ዘይትን አንተ ሙሴ ነበሩ ኢየሩሳሌም ሀገረ እስከ ትለብሱ ኃይለ ማርያም ሉቃስ 24:49 ላይ እናንተ ከላይ ኃይልን መንፈስ ቅዱስን እስክትለብሱ ኢየሩሳሌም ከተማ ውስጥ ቁጭ ብሉ ተብለው ሐዋርያት ይጠብቁት የነበረ የደስታ ዘይት ነው። 72 ቋንቋ የገለጸ የደስታ ዘይት። ከዚያ ተነስቶ የደስታ ዘይት እያለ እንናገራለን። አንድም ስጋዊውን ሲፈልጉ የነበሩ ነቢያት የክርስቶስን ይወርዳል ይወለዳል ዓለምን ያድናል ብለው መናገር የሚፈልጉት ለነቢያት ይህንን የገለጸ የደስታ ዘይት ይለዋል መንፈስ ቅዱስ። ስለዚህ እግዚአብሔር አምላክን የደስታ ዘይትን ቀባ ይላል። ቀባ ማለት ምን ማለት ነው? ምን ማለት ነው? ቀባ ማለት አከበረ ማለት ነው። በደስታ ዘይት እግዚአብሔር አምላክ አከበረ። እንግዲህ እዚያ ታቅቦ ላይ እየሄዳችሁ ግቡ። ለምን አከበረው? ራሱ ቃል የተዋሃደው ክቡር ስለሆነ ለምን አከበረው የሚለው ላይ ስትገቡ ዘላለም ነዳይ የሚለው ነገር እንደማይገባ ይህንን ነገር ባጭር አስተውሉ። እንግዲህ ይህንም የተባለ በተተረጎመው መጽሐፍ ላይ ተቀምጦ የምታገኙት ልዩ ተዋህዶን አዋሃደ ተብሎ ተተርጉሟል። ከቤት ጓደኞች ካሉ ሊያግዙኝ ይችላሉ። ተቀባ ተዋሃደ ተብሎ በምንም ታምር አይተረጎምም። ተቀባ ተዋሃደ ማለት ይህንን ጨለማ ብርሃን ነው፣ ብርሃኑን ጨለማ ነው ማለት ነው። ዓለምን መረጃ ተቀባ ተዋሃደ ተብሎ አይተረጎምም። ምን ይላሉ አንዳንድ አነጋገሮች? there is no smoke without fire ይላሉ። ካላበበ አያፈራም፣ ካልሰማ አይዋራም የሚል ነገር አለ። እና ይህንን ነገር ስትመለከቱት ተቀባ ወደ ተዋሃደ ተለይታ የምትተረጎምበት መንገድ እንደሌለ አጥብቃችሁ እንድትይዙ ነው። እግዚአብሔር አምላክ የደስታ ዘይትን ቀባ ሲል እንግዲህ ዘይሄይስ ምስለ ከማከ አፍቀር ከጽድቅ ወአመፃ በእንደዚህ ቀባከ እግዚአብሔር አምላክ ከቀባት ሲል ምስለ ከማከ። እንግዲህ እንዳንተ ካሉት ይልቅ ተብሎ የተነገረ ነገር አለ። እነዚህ የተባሉት ነቢያት ናቸው። ዘይሄይስ ብሎ ነው ሊቁ የወሰደው። ዘይሄይስ ምስለ ከማከ ከሌሎች የሚበልጥ ለእኛ ለምሳሌ መንፈስ ቅዱስ በስንት ቀናችን ይሰጠናል? በ40 በ80። ይህ የሚሰጠን ግን ምን ሲሆን ነው? በጸጋ ነው እኛ የምንቀበለው። ዘይሄይስ አለው የእርሱ ምን ስለሆነ? የባህሪ ስለሆነ። እኛ በምክንያት የእሱ ያለ ምክንያት ነው ይለዋል። እኛ በምክንያት እንቀበለዋለን፣ እሱ ግን ያለ ምክንያት ነው። ስለዚህ ዘይሄይስ አለው የእሱ የባህሪ ነው፣ የእኛ ግን የጸጋ ነው። በዚህ ተያይዞ ምን ተባልንኛ? አንሰ ቢያ ማልክት አንትሙ ወደ ቂቀሉ ልኩልክሙ እናንተ አምላክ ናችሁ ይላል። ስንት አምላክ አለ? ስንት አምላክ አለ? ስንት አምላክ አለ? እግዚአብሔር አምላክ ግን አንሰ ቢያ ማልክት አንትሙ ወደ ቂቀሉ ልኩልክሙ እኔ እናንተ አማልክት ናችሁ የሉልም ልጆች ናችሁ ብያለሁ ይላል። አማልክት ማለት አምላክ የሚለው ወደ ብዙ ቁጥር ሲቀየር አማልክት ነው። እናንተ ግን አምላኮች ናችሁ ይለናል። እውነት ነው አይደለም?
እውነት ነው አይደለም? እውነት ነው። አማልክት ዘበጸጋ ስለምንባል ማለት ነው። እንስሳቱን ሰው አይገዛም እንዴ? አራዊቱን ሰው አይገዛም? ሰው ሌሎቹ ነገር አይገዛም? ይገዛል። ግን ይሄ አማልክት ዘበጸጋ ነው። ስለዚህ እግዚአብሔር አንሰቢ አማልክት አንትሙ ወደ ኒቃሉ ወልኩልክሙ ነበራችሁ ግን አላወቃችሁበትም የሚል አይነት ነው። ዘለፋ ካይናት ላይ ገብታችሁ ስታዩ ይህን ነገር ታገኙታላችሁ። እና እግዚአብሔር አምላክ የደስታ ዘይትን ቀባ ከሌሎቹ ልቅ የተባለ ሌላው በጸጋ ቢፈልግ ቢበድል ስለሚነሳው ማለት ነው። እና ይሄ ነገር ቀባክ እግዚአብሔር አምላክከ የሚለው ላይ የምትይዙልኝ ነገር እዚህ ጋር እግዚአብሔር ቀባክ ብሎ እግዚአብሔር አምላክከ እያለ የሚናገርለት እግዚአብሔር ሲል እግዚአብሔር አብን መጥራቱ ነው። ቀባከ ተብሎ ደግሞ አንተን ተብሎ በቅርብ ዝርዝር የተጠራው ደግሞ ስጋን የለበሰው አካል ወይም አካለ ቃል ወልድ ማለት ነው። ቅባት ውስጥ የተባለ ደግሞ ማን ነው? መንፈስ ቅዱስ ነው ብለናል። እዚህ ላይ የምታስተውሉት ነገር እግዚአብሔር አምላክከ ነው የሚል በአሁኑ አተረጓጎም ዘመናዊነት በሚለው አካሄድ አምላክና ከ ተብሏል። ወደ ሌላ ትርጉም ለመቀየር ያንተ የሚለውን ነገር ወደ ሌላ ነገር አምላክ ያንተ አምላክ እግዚአብሔር አብ እንግዲህ ለእግዚአብሔር ወልድ አምላኩ ነው ማለት ነው። አስተውሉ። አምላኩ የሆነው ግን በምኑ ነው? በምኑ ነው አምላኩ የሆነው? በስጋው ነው። ይሄ የሚያሳፍር ቃል አይደለም። አምላኩ ውእቱ ነው የሚለው እንዲሁም ሃይማኖት አበው አምላኩ ነው የሚልና እግዚአብሔርና ከሚለው ቃል ትክክለኛ ቃል አይደለም። ቀባከ እግዚአብሔር አምላክከ ነው ራሱ ባለቤቱ አስቀምጧል። ወደ ሁለተኛው ስወስዳችሁ እንግዲህ በነቢያት አብሮ የተነገረ ትንቢተ ኢሳይያስ ላይ ስንገባ የምናገኘው አንድ ቃል አለ። መንፈስ እግዚአብሔር ላይ ዘበኛው ቀባኒ እዚህነው ለነዲያን ፈነውኒ የእግዚአብሔር መንፈስ በእኔ ላይ ነው ለችግረኞች ለታሰሩት መፈታትን ለእውራን ብርሃንን ለተማረኩት ደግሞ መመለስን ሚጠትን ሰብክ ዘንድ የእግዚአብሔር መንፈስ ቀብቶ ልኮኛልና ይላል። በዚህ ኃይለ ቃል ቀደም ተከተል ቀብቶ ልኮኛልና የሚለውን ተቀብቶ ወረደ ብላችሁ እናንተ እንዳትመለከቱ። ግን ያ መንፈስ የራሱ መንፈስ ቅዱስ እንደሆነ አሁን አብዛኛው ሰው ሌላ መንፈስ ቅዱስ ለምን አስፈለገ? ያ መንፈስ ቅዱስ ገንዘቡ አይደል? ያ የትሮበት ነው። በዚያ መንፈስ ቅዱስ አካል ያ መንፈስ ቅዱስ የትም አልሄደበትም። ያከበረውም ያው መንፈስ ቅዱስ ነው፣ ሌላ መንፈስ ቅዱስ አይደለም። ሌላ መንፈስ ቅዱስ ሌላ ህይወት ለአብና ለወልድ የላቸውም። ይኸው መንፈስ ቅዱስ ነው። አሁንም ያ ስጋ ዘላለማዊ የሆነው እንግዲህ በየማነ አብ ተቀመጠ ብያቸዋለሁ፣ በዘባነ ኪሩብ ተቀመጠ ብያቸዋለሁ፣ በማኅፀነ ማርያም ሲቀመጥ በመንፈስ ቅዱስ ከበረ እንለዋለን። በየማነ አብ ተቀመጠ ስንል ስጋን በቃል ርስት፣ ቃልን ደግሞ በስጋ ርስት በመንፈስ ቅዱስ ከበረ ይህንን ነገር እንላለን። እና በተለይ መዝሙረ ዳዊት እንዲህ ተብሎ ነው የሚተረጉም። ሌላኛው ግን የምነግራችሁ ነገር እዚያው መዝሙር 2 ላይ ጴንጤናው ጲላጦስና ይላል ለምን ታንገለጉ አይዛ ወዝብኒ ነበቡ ከንቶ ወተንሰው ነገስተ ምድር ወመላእክትኒ ተጋቡ ምስሌሆሙ ህቡረ ላይ ለእግዚአብሔር ወላይ ለመሲሁ እግዚአብሔር ላይና አማን ላይ ለመሲሁ ላይ ይላል። እግዚአብሔር ሲል ማንን መጥራቱ ነው? አብን መጥራቱ ነው። ወላይ ለመሲሁ ሲል ደግሞ ወልድን መጥራቱ ነው። ይህንን ብዬ ይሄ ከመዝሙር 44 ጋር የተያያዘ ነው። ወደ መዝሙር እዚያው 2 ላይ ዝቅ ብላችሁ ስትመለከቱ ግን እግዚአብሔር ይቤለኒ ወልደ አንተ ዋናው ወለድኩከ። አሁንም እቺን ቃል ከተነጋገርን በቂ ነው። እግዚአብሔር ልጄ ነህ ይለኛል። እግዚአብሔር የተባለ እዚህ ጋር ማን ነው? እግዚአብሔር አብ። እግዚአብሔር ስለተባለ እግዚአብሔር አብ ይላል መጽሐፉ፣ እግዚአብሔር ወልድ ይላል፣ እግዚአብሔር መንፈስ ቅዱስ ይላል። ግን እዚህ ላይ ለማን እንደተነገረ ጠንቅቆ ማወቅ ያስፈልጋል። እግዚአብሔር የሚለውን ብቻ ብድግ አድርጎ ለእግዚአብሔር መስጠት፣ ለእግዚአብሔር ወልድ መስጠት የሶስቱ ነው ብሎ መድፈን አይቻልም። መጽሐፍትን እንደ አካዳቸው መተርጎም ያስፈልጋል። እና እግዚአብሔር ይቤለኒ ወልደ አንተ ዋናው ወለድኩከ እቺን ቃል ስንነጋገር በዚያኛው ቤት ላይ የሚተረጎመው ትርጓሜ ምንድነው የሚለው? ቃል ስጋን አከበረ ብቻ በቂ ነው። ቃል ስጋን አከበረ ነው የሚለው። እንግዲህ እዚህ ላይ የምነግራችሁ ነገር እግዚአብሔር አብ አያት መሆኑን እንዳትረሱ። ይህንን ቃል ልንገራችሁ፣ ድምጻችሁ ወደዛ እየረበሸ ነው። እግዚአብሔር አብ አያት፣ እግዚአብሔር ወልድ ምንድን አባት፣ ስጋ ደግሞ ምን ሆነ? ልጅ ማለት ነው። የምታስተውሉት ነገር እዚህ ዘንዳ ምን ስለሚለን ነው? ሃይማኖቱ አበው ወተወልደ እግዚእነ ኢየሱስ ክርስቶስ ልደተ ባሕርያዊ እግዚአብሔር አብ አዲ በስጋ ያ ስጋ ከእግዚአብሔር አብ እንግዲህ ኢየሱስ ክርስቶስ እንደገና ከእግዚአብሔር አብ በስጋ ተወለደ ይለናል። ክርስቶስ ማለት እንግዲህ ከሁለት አካል አንድ አካል ለሆነው ከሁለት ባህሪ አንድ ባህሪ ለሆነው ከሁለት ግን አንድ ግብር ለሆነው የተነገረ ክርስቶስ ማለት ይህንን የሚያሟላ ነው። ስለዚህ ይህንን አስመስለን ስንነጋገር እግዚአብሔር አብ እንግዲህ እንደገና በስጋ እንደወለደው ይህ መንፈስ ቅዱስ አከበረው በመንፈስ ቅዱስ ማለታችን ነው። እና ይህንን ይዘን ስንሄድ እነርሱ የሚሉን ቃል ስጋን ካከበረ ስጋ ቃል አባቱ ሆኗል፣ ስጋ ልጁ ሆኗል ማለት ነው። ለምን? ኢየሱስ ክርስቶስ በስጋ ከእግዚአብሔር አብ ተወለደ ስለሚለን፣ በመንፈስ ቅዱስ ተወለደ ስለሚለን፣ ስለዚህ አከበረው ወለደው እያልን ስንነጋገር በሚስጥረ ስጋዌ ውስጥ ለእግዚአብሔር ወልድ ወይም ለክርስቶስ የምንሰጣቸው ናቸው። ግን እነሱ ላይ የተቀመጠው ምንድነው? ቃል ስጋን አከበረው ሲባል ቃል ስጋን ወለደው ሲባል ቃል እያከበረ ስጋ እየተወለደ ነው ማለት ነው። ይህንን ነገር ልታስተውሉ ያስፈልጋል። ቃል ደግሞ ተወላዲ እንጂ ወላዲ አይደለም። ወላዲ ማን ነው? ጥንትም ወላዲ አብ ነው፣ ዳህራዊ ዘመንም ወላዲ አብ ነው። ይህንን ነገር ልትረሱ አያስፈልግም። እነሱ ቤት ይህ ነገር ስለማይታወቅ ማለት ነውና ዛሬ ወለድኩ የሚለው ነገር እንግዲህ ልብ በሉ፣ ያችን አያይዘው ለስጋ ነው። ዛሬ ወለድኩ የተባለ ስጋን ነው ይላሉ። ግን ዛሬ ወለድኩ ያለው ለእግዚአብሔር ወልድ እግዚአብሔር አብ ነው። ይህንን ነገር ዋኔው ወለድኩከ ለምን ወለድኩ ካለ ለምን ይወም አለው ቢሉ ዘመን ስለተቆጠረለት ዘመን የሚቆጠርለትን ስጋ ስለለበሰ ነው ይለናል ኃይለ ቃሉና አብን አያት ወልድን አባት ስጋን
ልጅ በማድረጋችን ጽኑ ክደት ውስጥ እንደምንገባ እንዳትረሱ። ሁለት አካልንም ያመጣል፣ ሀደረ በብሲንም ያመጣል። ይህንን ነገር አሁንም ልናስተውለው ያስፈልጋል። ሌላኛው ምስክር እንግዲህ ምንድነው የሚለን? ወደ ሐዋርያት ስብከት ስንገባ በሐዋርያት ላይ እንግዲህ ብዙ የተሰበከ ስብከት አለ። እስካሁን ድረስ ይሄ በነቢያት የተነገረለት ነው። እነዚህ ብቻ አይደለም፣ ከዚህ የበለጠ ብዙ ነገር ለክርስቶስ ተነግሮለታል። ወደ ነቢያቱ ወደ ሐዋርያት ምስክርነት ሳመጣችሁ ግን የመጀመሪያው ምስክርነት በሐዋርያት ሥራ ምዕራፍ 10 ከቁጥር 38 ላይ ከዚያው ከመዝሙር 44 የማይተናነስ ኃይለ ቃል አለ። ኢየሱስ ዘምናዝሬት ዘቀቦ እግዚአብሔር መንፈሰ ቅዱስ ረዋሂደ ወውፁ መጻ ወረዶ ሙለለይት የገድቦሙ ሰይጣን በቁርኝነት በስሩ አድርጓቸው የነበራቸውን ይረዳቸው ዘንድ ኢየሱስ ዘምናዝሬት ዘቀቦ እግዚአብሔር ሲል እዚህ ማንን መጥራቱ ነው? እግዚአብሔር አብን መጥራቱ ነው። ኢየሱስ ዘምናዝሬት ሲል እዚህ ሌላ ነገር የሚያስፈልግ ነገር የለውም። ራሱ ኢየሱስ ዘምናዝሬት ተብሎ ዘቀቦ እግዚአብሔር ነው ያለ። መንፈሰ ቅዱስ ወኃይል መንፈስ ቅዱስ ነው፣ ሌላ ምንም ነገር የለም። ኢየሱስ ማለት ደግሞ ሰው ከሆነ በኋላ ወይም ሰው ሲሆን የወጣለት አዳኝ የሚለው ስም ነው። ለስጋ ብቻ ነው እንዳንል ስጋ ብቻውን ኢየሱስ ሊባል አይችልም ነው። እዚህ ላይ የምታስተውሉት ነገር ይደልወና ከነስ ልጅ ወለቃለ እግዚአብሔር ክርስቶስ ዘእንበለ ትስብእት ወይ ለትስብእት ክርስቶስ ዘእንበለ መለኮት ክርስቶስን ክርስቶስ ለማለት ወይም ኢየሱስ ለማለት ስጋ ለብቻው ኢየሱስ አይባልም ያለ መለኮትም ያለ ስጋ ለብቻው ኢየሱስ ሊባል አይችልም ነው የሚለው። ወንድ ልጅ ተወልዳለች ስሙን ማን ትይዋለሽ ነው የተባለ። ማን ትይዋለሽ? አማኑኤል ኢየሱስ ትይዋለሽ። ልብ በሉ፣ አማኑኤል ኢየሱስ ትይዋለሽ። ስለዚህ እመቤታችን ቃልን የወለደችው እሷ የወለደችው ነው ኢየሱስ ተብሎ የተነገረለት። ስለዚህ ያን ከሁለት አካል አንድ አካል የሆነውን እግዚአብሔር ነው በመንፈስ ቅዱስ ያከበረ ዋለና ቅዱስ ሉቃስ በሐዋርያት ሥራ ላይ ኢየሱስ ዘምናዝሬት ዘቀቦ እግዚአብሔር። ናዝሬቱ ኢየሱስ ናዝሬት ቃል ነበር እንዴ? በናዝሬት ውስጥ ብቻውን ተወስኖ ቃል ነበረ? በሁሉ ዘንድ ምኑ ነበር? ያን ለቃልማ ቢሆን ለስጋማ ቢሆን እንግዲህ ብቻውን ናዝሬት ውስጥ እንግዲህ ከመቤት ኢየሱስ ዘምናዝሬት ናዝራዊ ተብሎ ሊጠራ የቻለ በተነገረለት ትንቢት ለቃል የተነገረ ትንቢት ኋላ ስጋን ሲለብስ በስጋ ርስት ከሁለት አካል አንድ አካል ለሆነው ኢየሱስ ዘምናዝሬት ተብሎ ባጭር ቃል ተነገረ ማለት ነው። ይህን ነገር አሁንም ልታስተውሉ ያስፈልጋል። ለውድቀት የሚጥለን ሌላ መንፈስ ቅዱስ አለ። ይሄ ለእግዚአብሔር የተነገረ ነው። የቃሉ ላይ ያለው አረፍተ ነገሩ ላይ የተጠራውን ነገር ለማን እንደተነገረ ካለማወቅ ነው። እነዚህ ነገሮች ከለየን አይከብደንም። አሁንም የሐዋርያት ሥራ ምዕራፍ 4 ከቁጥር 27 ላይ አማን አንገለጉ። ይሄም መዝሙር 2 እኮ ነው። ብሉይ ኪዳን የነበረው አዲስ ኪዳን ላይ አማን አንገለጉ በዛቲ ሀገር ላይ ለቅዱስ ወልድከ ኢየሱስ ዘቀበይካው በቀባው በቅዱስ ልጅ በብላቴና ላይ ተሰበሰቡ ይለናል። ቅድም በእነዚያ ቤት ስጋን የወለደው ማን ነበር ነው የሚባል ያልኳቸው? ቃል ነበር። እዚህ ላይ ግን ስትመለከቱ በቀባው ልጅ በብላቴና በማን ላይ? በኢየሱስ ላይ። ኢየሱስ ማለት ከሁለት አካል አንድ አካል የሆነው ነው ብያቸዋለሁ። ይህ ከሁለት አካል አንድ አካል የሆነው እንደገና ከእግዚአብሔር አብ በስጋ ተወልዶ ነው። ይህንንም ነገር እንዳትረሱ። ለዚያ ነው ኢየሱስ ላይ ለቅዱስ ወልድከ በቀባው ልጅ ወልድከ ብሎ በግዕዝ ቋንቋ እዚህ ካላችሁ ዝርዝር የሚያመጣው ላይ ለቅዱስ ወልድከ ሲል ልጅ ብሎ ነው ዝርዝሩን የሚያመጣ። ልጅ ያንተ ልጅ ተብሎ በቅርብ ይሄ ወልድከ በሚለው ዝርዝር ውስጥ የሚወጣው ስሙ ያልተገለጸው ማን ነው ብለን ስንጠይቅ እግዚአብሔር አብን ነው የምናገኘው። ለዚያ ነው ላይ ለቅዱስ ወልድከ ኢየሱስ ዘቀበይካሁ ብሎ የምናገኘው ማለት ነው። ሌላኛው ዕብራውያን 5:5 ላይ ከማሁ ክርስቶስን አኮሪሶ ዘንድ ደከመ ይኩን ሊቀ ካህናት ክርስቶስ ሊቀ ካህን ይሆን ዘንድ ራሱን ያከበረ አይደለም። ይህም አሁን መዝሙር 2 አለበት። ሊቀ ካህን ይሆን ዘንድ ክርስቶስ ራሱን ያከበረ አይደለም። ክርስቶስ ካህን ነው አይደለም? ንገሩኝ እንጂ ክርስቶስ ካህን ነው አይደለም? ነው አይደለም? አብዛኛውን ሰው ተኝቷል። ካህን ነው አይደለም? ክርስቶስ ካህን ነው አይደለም? ኢየሱስ ክርስቶስ ካህን ነው፣ ነቢይም ነው፣ ሐዋርያም ነው። መልከ ኢየሱስ የሚደግም ካለ ኢየሱስ ክርስቶስ ነቢዩ ሐዋርያ ይለዋል። ነቢይ ማለት መቆቀው የተቀባ ማለት ነበረ ለሚያስተውል ሰው። እና እዚህ ላይ ስንመለከት ኢየሱስ ክርስቶስ ካህን ነው። ካህን ማለት ደግሞ ትርጓሜው አገልጋይ ማለት ነው። ስለዚህ ክርስቶስ ምእመናንን አገልግሏል። ያገለገለ ደግሞ በስጋ ርስት እንጂ በቃል ርስት ፍጡሩን ማገልገል ማዳን መፍጠር እንጂ ፍጡሩን ማገልገል በስጋ ርስት ግን ያ ቃል ፍጡሩን አገልግሏል፣ ፍጡሩን አስታርቋል እያልን እንናገራለን። ስለዚህ ሊቀ ካህን የምንለው ከስጋው ስለሆነ ራሱን ካህን ያን ዘንድ ያደርግ ዘንድ ክርስቶስ ራሱን ያከበረ አይደለም። ማን አከበረው? ዳይሙ ለሊሁ ዘይቤሎ ወልድ አንተ ዋለ ወለድኩ ያከበረው ግን ዛሬ ወለድኩ ያለው ልጅ ነው ያለው እሱ ነው ያከበረው ይለናል ዕብራውያን ላይ። ከዚህ የበለጠ ጥቅስ ምንም ነገር ብዙ ሆኑ ጥቅሶች አሉ። እነዚህን ከያዝን ግን ለኛ በቂ ነው። እስካሁን ድረስ በሩቅ ያሉ ምስክሮችን ነው የምነግራችሁ። አሁን በቅርብ ወዳሉ ምስክሮች ልውሰዳችሁ። በቅርብ ያሉ ምስክሮች ቂሳርያ አደባባይ ላይ እንግዲህ እስካሁን ድረስ ሌሎቹ ናቸው ክርስቶስ በመንፈስ ቅዱስ ከበረ እያሉ የተናገሩለት። አሁን ቂሳርያ አደባባይ ላይ እንግዲህ ራሱ ባለቤቱ ቀርቦ የተጠየቀበት አደባባይ ነው። ቂሳርያ አደባባይ ክርስቶስ ማለት ነው። ሐዋርያት ተሰብስበው መነ ይብልዎ ሰብእ ለወልደ እጓለ እመሕያው ወይቤሎሙ ኢየሱስ ክርስቶስ መነ ይብልዎ ሰብእ ለወልደ እጓለ እመሕያው ወይቤልዎ በወልደ ይቤሉ ከኤልያስ ወወልደ ይብሉ ከዮሐንስ መጥምቀ ወካላኒ ይብሉ እያሉ ተናገሩ። ኤልያስ የሚልህ አለ፣ መጥምቁ ዮሐንስ ነው የሚልህ አለ፣ እንደው ከነቢያት አንዱ የሚልህም አለ አሉት ቅዱሳን ሐዋርያት። እሱ ግን ሌላውን ተውትና ሌላው ሰው እንደዚያ ካለ እናንተ ምን ትላላችሁ? አንተ ሙሴ ከመነት ብሎ ያላችሁ እናንተ ማን ትሉኛላችሁ አለ። እዚያ ለታ አንደበቱ የተፈታለት ቅዱስ አባስ ቅዱስ ጴጥሮስ አንተ ውእቱ መሲሁ ለእግዚአብሔር አንተ ከእግዚአብሔር የተቀባህ ነህ አለ። እዚያው ፊት ለፊት ላይ ተቀምጠው አንተ ከእግዚአብሔር የተቀባህ ነህ
ይህንን ነገር ሲለው ኢየሱስ ክርስቶስ አንድ ድና መምህር ትርታውን የሚነካ ጥያቄ ተማሪ ሲመልስለት የሆነ ነገር ይላል አይደል የሚለው ነገር አለ። የዛ ጊዜ ክርስቶስም ወዲያውኑ በቅጽበቱ አንተ ስምዖን ወልደ ዮና አንተ እኮ ወዲ በዛት እኮ ካህንጻ ለቤተ ክርስቲያን የቅድስት ወይ ይክልዋ አናቀሰ ሲሆን አንቀልቅል ወታ ወአማሰን ወታ እስማይ ከሰተለ ከዘ ሥጋ ወደም አላ ከሰተለ ከአቡየ ዘበሰማያት ይህንን ታላቅ ምስጢር ከፈሪሳውያን ከአይሁድ ከጠቢባን ከማይምራን የተሰወረው ረቂቁ ምስጢር እንድትናገር የገለጠልን ሥጋዊ ደማዊ መምህር አይደለም። አላ ከሰተለ ከአቡየ ዘበሰማያት በሰማያት ያለው የባህሪ አባት የሱ ገለጠልህ እንጂ። ስለዚህ አንተ አለት ነህ። ይሄን በመናገር መሰረት ነህ። ለዚያም ነው መሰረት አሚን እስከ መሰረት ይተው ካዳን ይምጻ ወደ ቅሙንቱ እያለ ምንናገር አንተ መሰረት ነህ። አንተ ላይ ማን ትሰራለች አለ ቤተ ክርስቲያን። የሲኦል ልጆች መናፍቃኑ ያን ዋውጧት አይችሉም። ከኢየሩሳሌም እስከ ጎንቻ ድረስ የመዝሙረ ዳዊት የጠበበ በመጨረሻው ላይ አንቀልቅሎታ ወአማሰን ወታ የሚለው ነገር ስለማይቻል ይሄን ነገር ልናስተውል ያስፈልገናል። እየተግባባን ነው ግን እየተግባባን ነው። ስለዚህ ቂሳርያ አደባባይ ላይ ባለቤቱ ራሱ ተቀምጦ አሁንማ እኮ ግረው የገባን ክርስቶስን አመተን እዚህ አሁን እንደው በመንፈስ ቅዱስ ነው የከበርክ በመዋሃድ ነው የከበርክ ብንል እርግጠኛ ነኝ ሰዎቹ ተኛ ቀድመው ሄደው በመዋሃድ ነው የከበርኩ ማትል ከሆነ እንሰቅልሃለን አይሉ ይሄ እኮ እውነት ነው። ያለ ደግሞ የምላችሁ ነገሩም እየሆነ ስላለ ግን ዳሩ ክርስቶስ ሊቃውንትን አስቀምጧል። እሱ መጥቶ ሁለተኛ እንደው ይሄ ዝም ብሎ ተረፉላ ሰው ላም ጠባቂ ሁላ እንዲበተዋዶ ከበረ ምንድነው ስላለ ክርስቶስ መጥቶ እንዲህ የሚል አይደለም። ይሄንን ነገር ማስተዋል ያስፈልጋል። ቂሳርያ አደባባይን በደንብ ልታጤናው ያስፈልጋል። ራሱ ባለቤቱ ቁጭ ብሎ ይህንን ነገር ነው የተናገሩለት የፊት ለፊት ምስክር። ሌላኛው አሁን ሉቃስ ወንጌል ምዕራፍ 4 ከቁጥር 18 ላይ ዝም ብሎ ብሉይ ኪዳን ከአዲሱ ኪዳን ነው ተመዞ የሚመጣው። መሰረቱ ብሉይ ኪዳን አዲስ ኪዳን። አሁን እዚያ ላይ ቅድም የእግዚአብሔር መንፈስ በእኔ ላይ ነው ለድሆች ሰብክ ዘንድ ልኮኛል ተብሎ በብሉይ ኪዳን ነበር የተነገረ ለእግዚአብሔር በብሉይ ኪዳን ለእግዚአብሔር ወልድ የተነገረ። አሁን በአዲስ ኪዳን ኢየሱስ ክርስቶስ እንደሚያስለምድ ህዝቡን እየሰበሰበ በምኩራብ ያስተምራቸው ነበር ይላል። እዚያ ላይ ሲያስተምር ብላቴናውን ላከ፣ መጽሐፉን አመጣለት። መጽሐፉ መቼም ይሄ በመንፈስ ቅዱስ ከበረ የሚለው መጽሐፍ ከባድ ነው። እልባቱን ለማውጣት የሚከብድ አይደለም። እንኳን ለክርስቶስ ለሰው ራሱ አይከብድም። ወከሲቶ መጽሐፈ ረከበ ዘይም መንፈስ እግዚአብሔር ላይ ዘበንት ያውቀባን ይዘኑ ሙለነድ ያልፈንወኒ የሚለውን ፖይንት አገኘ። መጽሐፉን ክርስቶስ ሲገልጸው ሌላ ሰው አይደለም። ማን ነው የገለጸው? ክርስቶስ። ያ መጽሐፍ ሲገልጸው ምንም ይላገኘ የእግዚአብሔር መንፈስ በእኔ ላይ ነው፣ ለታሰሩት ጨለማ ውስጥ ላሉት አንገታቸውን ለደፉት ለነሱ የምስራቸውን ሰብክ ዘንድ ቀብቶኛል የሚለው ይኸው ዛሬ ፊታችሁ ቆሞ እያያችሁት ነው። እስቲ ደስ ይበላችሁ። ይኸው ፊታችሁ ላይ የቆምኩት እኔ ነኝ፣ ዛሬ ተፈጸመላችኋል። ለኢሳይያስ ነው የተነገረ ብሎ ማቅራራት አያስፈልግም። እዚህ ላይ ባለቤቱ ገልጾታል። ይኸው የተነገረ በመንፈስ ቅዱስ የከበርኩ እኔ መሆኔ ይኸው እዚህ ላይ ያለቀላችኋልና መጽሐፉን መልሶ ዘግቡ ብላቴናው ዞት እንዴት አዘዛለ። ምን መመስከር ሊያስፈልግ ነው? በመንፈስ ቅዱስ እንደከበረ መመስከር ሊያስፈልግ ነው። ለምን? ክርስቶስ እኮ ዳህራዊውንም መጻኢውንም ሁሉንም አዋቂ ስለሆነ ዛሬ እንደዚህ አደናጋሪም እንደሚነሳ ስለሚያውቅ ይህንን ምስክርነት ሲያጸናልን ራሱ ባለቤቱ በመንፈስ ቅዱስ እንደከበረ ተናግሯል። ከዚያ በኋላ በሱ መንፈስ የተጻፉ መጻሕፍቶች በሙሉ በመንፈስ ቅዱስ ከበረ ይላል። በመንፈስ ቅዱስ ከበረ የማይሉት መጽሐፎች ግን በእግዚአብሔር መንፈስ ነው የተጻፉ ማለት በፍጹም እንደማይቻል ልንይዝ ያስፈልገናል። አሁንም ሉቃስ 2 ላይ ነብዩ ስምዖን አለ። የሱን ታሪክ ይነግረናል። ወሃሉ ቢሲ በኢየሩሳሌም ዘስሙ ስምዖን ወውቱ ጻድቅ የዋ ወይሴፎ ይራይ መድኃኒቶሙ ወፍስሐሆሙ ለእስራኤል። በኢየሩሳሌም አንድ ሽማግሌ ነበር፣ የ500 ሽማግሌ ዘመን ነበረ። እሱም የእስራኤልን መነሳት ይጠባበቅ ነበረ። ዳሩ ግን በመንፈስ ቅዱስ የተረዳው አንድ ቃል አለ። ከመይመውት ዘይን በላይ ራይ መሲው ለእግዚአብሔር እግዚአብሔር የተቀበውን እግዚአብሔር የቀበውን እንዲያይ በመንፈስ ቅዱስ ተደርቶ ነበር። ሳይሞት ያንን ሳያይ እንደማይሞት በመንፈስ ቅዱስ ተደርቶ ነበር አለ። ክርስቶስ እንደተለመደው ስንት ቀን ተወለደ? ታኅሳስ 9 ቀን ተወለደ። 40 ቀን የሚሞላው መቼ ነው? ንገሩኝ እንጂ መቼ ነው 40 ቀን የሚሞላው? አቆጣጠር ብትችሉ መልካም ነው። ለማናቸውም የካቲት 8 ቀን 40 ቀን ነው። እጉለ ርግብ ዘውገማይ ነቅ ተይዞ ልብ በሉ። የባሕርይዎት መንፈስ ቅዱስን የተቀበለ በማይጸና ኋላ አደረ በብሲ ስለሚመጣ ማለት ነው። ይህንን ነገር ይዞ ጉለርብ ተይዞ ወደ ቤተ መቅደስ ሲሄድ ያ የ500 ዘመን የነበረው ሽማግሌ ስምዖን በመንፈስ ቅዱስ እንግዲህ የተቀበውን ነው የሚለው። ምን ያለውን ነገር ሌላ የተቀበውን ነው የሚለው። ተዋህደማ ማይጸልይ የተቀበለ ማይጸልይ ያለ ሆነ። ተዋህደ ማለት ባጭሩ ከሁለት አካል አንድ አካል ሆነ ማለት ነው። ተዋህዶ ማለት እምነት ነው፣ እሱ ምስጢር ነው። ቅባት ማለት ምስጢር ነው። እነዚህ ነገሮች ሁላችሁ እንድትይዙ ያስፈልጋል። ግሪክ ኦርቶዶክስ የሚላል የተለያዩ መጻሕፍቶችን ብታነቡ ኋላ መጨረሻ ላይ እንመጣበታለን። እንደዚህ እና ስምዖን ወዲያው ተቀብሎ ከእናቱ ሲታቀፍ እንደገና ታደሰ ይላል። የዛ ጊዜ ስምዖን ለካ ከእግዚአብሔር የተቀበለው አንተ ነህ፣ አንተን ሳላይ እንደማልሞት በመንፈስ ቅዱስ ተረድቼ ነበር። ዛሬ ግን ባሪያን አሰናብተኝ አለ። ይዜ ሳርሮ ለገብርከ በሰላም እግዚኦ በከማጽ እስመሪ አግኝተ ያድንወተከ አዳኝነትህን ዓይኖቼ ተመልክተዋልና እኔንም ባሪያን በሰላም አሰናብተኝ አለ ይላል። እንግዲህ ከዚህ በላይ ምስክርነት የምንሰጠው አንድ ነገር አይደለም። ብዙ ሊቃውንቶች ከኔ በበለጠ አስፍተው ይናገራሉ። ሌላኛው የዮሐንስ ወንጌል 10:36 ላይ አንድ የሚገርም ኃይለ ቃል አለ። 10:36 ላይ ምን ይላል? ክርስቶስ የእግዚአብሔር ልጅ ነኝ ይላቸዋል። ማን ነው እግዚአብሔር ልጅ ነኝ አላቸው? ክርስቶስ። ልብ በሉ፣ የእግዚአብሔር ልጅ ነኝ።
እኔና ባንድ ነን እያለ ብዙ ጊዜ ሲናገር እነሱ ፈሪሳውያኑ ምን ይሉት ነበረ? እንዴት እኔ እግዚአብሔር ልጅ ነኝ ይለናል? እንዘለሊነ ነአምር አባሁ ወእሞ እናት አባቶቹን እያወቅን እኛ ወልደ ዮሴፍ የጸራቢው ልጅ ነው እንዴት የእግዚአብሔር ልጅ ነህ ይለናል እያሉ በጣም ያንጎራጉሩበት ነበረ። አሁን አንድ ወቅት ላይ እንዲህ ሲያስተምራቸው ድንጋይ ያነሱና ሊወግሩት ሞከሩ ይላል። ማንን ነው ሊወግሩት የሞከሩ? ክርስቶስን የወገረ እኛም ቢወግረን ዛሬ ምንም አይደንቅም። ክርስቶስን ሊወግሩ ሲነሱ በአይግብር ተወግሩኒ ብዙኃተ ሰናያተ ግብረ አርአይኩክሙ ዘእምኀበ አቡየ ከአባቴ ዘንድ ብዙ ስራዎችን አሳየኋችሁ አላቸው። ምን ያደርግ ነበር? ሙታንን ያነሳ ነበር፣ ዕውራንን ያበራ ነበር፣ ድውዮችን ይፈውስ ነበር፣ እግራቸው የተደበለበሉትን እግረ ቀጫጭኖችን እሱ ያልፈወሳቸው በሽተኞች የሉ። ይህንን ሲያደርግ ይህንን አይነት ስራ አሳየኋችሁ፣ በየትኛው ስራ ነው እኔን የምትወግሩ ድንጋይ የምታነሱ ሲላቸው እኛ የምንወግርህ ስለ ስራ ሳይሆን ስለ ስድብ ነው አሉት። እየተሳደብክ በጥብጠሃል አሉት። ማን ነው እንደዚህ ያሉት? ኢየሱስ ክርስቶስ ነው። ተሳድቧል ግን ክርስቶስ ተሳድቧል? አልተሳደበም። መንፈሳዊ ዘለፋ አለ፣ ልታስተውሉ ያስፈልጋል። እናንተ ማታዩ ዕውሮች ይላል ክርስቶስ። አካላዊ ፊዚካል ዲሴብል የሆኑት ሰዎች አይደለም ክርስቶስ እንደዛ የሚል ልባቸው የታወረውን የክርስቶስን መምጣት የማይቀበሉትን ሰዎች ነው። አሁን በዚህ ጊዜ ስለ ስድብ ከዋል እኔን ባታምኑ ስሪያን እመኑ እኔ በአብም በእኔ እንዳለ ሕልው እንደሆነ ታውቁ ዘንድ መጻሕፍትን መርምሩ ብሎ ክርስቶስ ከመካከላቸው ላይ ተሰወራቸው ይለናል። እንግዲህ እነዚህ ምስክሮች ስንመለከት እስካሁን በነቢያቱ ነበር የተመሰከረለት፣ በሌሎቹ ሐዋርያት ነበር የተመሰከረለት። አብዛኞቹ ግን ራሱ ባለቤቱ የመሰከራቸው ናቸው። እነዚህ ነገሮች ልናይ ያስፈልጋል። እንግዲህ ሌላኛው ወደ ምዕመናኑ ስንመጣ የሚመኑ የሚያከራክረው ተቀባትና ተዋህዳት ነው መሰል የሚመኑን የሚያከራክረው አይደል? ማርያምን ተቀባት፣ ማርያምን ተዋህዳት። በኦርቶዶክስ አስተምሮና እንደ ቤተክርስቲያናችን አስተምሮ ሁለቱም ስህተት ነው። ተቀባትም ተዋህዳትም ስህተት ነው። ተዋህዳት ማርያም አምላክ ሆነች ነው፣ ግልጽ ነው። ተዋህዳት ማለት ከእሷ ጋር አይደለም የተዋሃደ ከእሷ ከተከፈለው ደመ ድንግልና ጋር ነው። ያ አካለ ቃል ቀደም ስነግራችሁ የነበረ ረቂቅ የነበረው ምሉ የነበረው ስፉ የነበረው አካል የተዋሃደ ከእርሷ ከተከፈለው ደመ ድንግልና የከፈለም ያዋሃደም የፈጠረም ቅብም የሆነ መንፈስ ቅዱስ ነው እያሉ መጻሕፍት በተለያየ ሁኔታ ላይ ይነግሩናል። እና አዲስ ሰዎች አብዛኛውን ጊዜ የምትይዙት ተቀባት ተዋህዳት እውነቱን እንደማይባል መረዳት መቻል አለባችሁ። እንግዲህ ሌላኛው ነገር ወልድ ቅብ እየተባለ በሰፊ ቦታ ላይ የሚሰጥበት ፕሮግራም አለ። ወልድ ቅብ ማለት እንግዲህ ወልድ ራሱን ችሎ ሶስት አካል ነው ማለት ነው። ልብ በሉ። ወልድ ቅብ ማለት ወልድ ክብር አንደኛው ስም ሰጥቶ ግብር መንሳት ነው ይላል። የወልድ ግብሩ ሕይወት መሆን እስካልሆነ ድረስ ስም ሰጥቶ ግብር መንሳት ነው ይላሉ። ግን አብዛኛው ሰው ወልድ ቅብ እየተባለ ስለሚማር ማለት ነው። ሌላኛው ሶስት አካል ያመጣል ያልኳችሁ ወልድ ብቻውን አከበረ ካል የመክበርም ሕይወት የመሆንም የእርሱ የብቻው ሆነ ካል ግዴታ ወልድ ሶስት አካል መምጣት አለበት ማለት ነው። ግን ወልድ የብቻው ያብቃል አንድ አካል ነው ወልድ፣ ሌላ ነገር የለውም። እና አብዛኛውን በሚመናኑ ጊዜ የሚያጨቃጭቁ ነገር ተቀባት ተዋህዳት፣ እኔ ቅባት ነኝ እኔ ተዋህዶ ነኝ፣ ሁለቱም እንደማይባል አሁንም በተደጋጋሚ አስተውሉ። እኛ ሰዎች ቅባት ነን ማለት እንችላለን? አንችልም። ምንድነው ልንል ያስፈልጋል? አማልክት ዘበጸጋ ወይም ቅቡዓን ልንል ያስፈልገናል። አዎ የተቀቡት ነን፣ አዎ ግድ ነው። ግን ተዋህዶች ነን ማለት በፍጹም አይቻልም። ከምን ጋር ተዋህደናል እኛ? የነፍስና የስጋችንን ተዋህዶ ወስደን ተዋህዶች ነን ማለት ይቻላል እንዴ? ለውስ የኢየሱስ ክርስቶስ ከሁለት አካል አንድ አካል የወሰደው መስሎ ተዋህዶ ነኝ። ይሄ የሚቻል ነገር አይደለም። እዚሁ ላይ አስረግጬ የምነግራችሁ ሃይማኖት ለገቻም አይደለም። ሃይማኖት በለገቻ የሚያዝም አይደለም። ሃይማኖት በቅዱሳት መጻሕፍት የተመሰከረውን እውነተኛውን መንገድ ተጠብቆ የሚጓዝበት መንገድ ስለሆነ ማለት ነውና ሁላችንም ቅባት ነን አንልም፣ ተዋህዶም አንልም። ቅቡዓን ግን እንላለን። ይህንን ነግሬያችሁ ምን የሚል መልእክት ስላለን ነው። አንተ ሙሴ ቅባት በከመ እምነ መንፈስ ቅዱስ፣ እናንተ ግን ከቅዱሱ ቅባት ምን ብላችኋል ይላል? ተቀብላችኋል ይላል። ይህን በራው በሰማይ የተቀበልነው ነገር ልንይዝ ያስፈልጋል ማለት ነው። እንግዲህ ይህንን ብለን ሌላኛው አከራካሪ የሆነው ነገር ወልድ በስጋ ርስት ፍጡር ነው እያሉ እንግዲህ እኛ ወልድ ፍጡር ነው ስንል እንደወረደ ወልድ ፍጡር ነው አይባልም። ይህንን ነገር ልታስተውሉ ያስፈልጋል። አሁን በዛኛው ቤት ግን የሚባለው ወልድን ከአብ አሳነሱት ፍጡር አደረጉት ነው የሚለው። ግን ሃይማኖተ አበው ላይ ስናነብ ምን የሚል ነገር አለ? ቄርሎስ ቃለ ስማት ክፍል 2 ከቁጥር 19 ላይ ወአዲን ምን ብሎ ፍጡር ነው ተወልደ እምብእሲት ከሴት ስለተወለደ ዘመን ስለተቆጠረለት በጊዜ ሕፃናት ስለተወለደ ወልድን በስጋ ርስቱ ፍጡር ልንለው እንችላለን ተብሎ ተጽፏል። መታስተውሉ ከሆነ ግን በብሉይ ኪዳንም አምላከ ሲለው እንደፈጠረው እያስረዳ ነው። ግን አጠር ላድርግላችሁ አነጋገሩን። በቃል ወልድን በስጋ ርስት ወይም ቃልን በስጋ ርስት ፍጡር ልንለው እንችላለን። ፍጡርም ስንለው ሰው ሆነ ማለታችን ነው። ሰው ሆነ የሚል አካል በሙሉ ፍጡር ሆነ ለማለት የሚቸገርበት ነው። ይሄ የመጻሕፍትን ዘይቤ አለመጥገብ ነው የሚገልጸው። ሞተ እያለ ነው። ክርስቶስ ሞተ እንላለን አይደል? ግን ሞተ ብለን አንቆምም። ሞተ በስጋ ወሐይወ በመንፈስ ልንል ያስፈልጋል። እና ክርስቶስን ሞተ የሚል አካል በመንፈስ ቅዱስ ከበረ ማለት የሚከብድበት አካል አለና በመንፈስ ቅዱስ ከበረ ማለት እኛ በምንለቀው ልክ ተሰፍሮ ይህን ያህል ተብሎ እንደዚህ ተብሎ የሚሰጥ የሌለው ነዳይ ሆኖ እንዳልሆነ ልታስተውሉ ያስፈልጋል። የመጻሕፍትን ዘይቤያቸውን ማየት ያስፈልጋል። ሌላኛው ላይ የሚያችሁ መደው እንግዲህ
በየሳምንቱ የሚሰጥ ፕሮግራም አለ። ምናልባት የፕሮግራሙ ቦታና ሰዓት ላልነግራችሁ እችላለሁ። ከዚያ ላይ ተነስቶ የተሰጠበት ኮርስ ቃል ስለሆነ እሱን ሁላችንም እንድንይዝ ያስፈልጋል። ምንድነው የሚለን እንግዲህ ቃሉ ሥጋ ረከበ እበየ ወክብረ ወለድና ወብዛ ፍልፍልና በተሳትፎቱ ምስለ ቃል ቃል ከሥጋ ጋር በመዋሃዱ ልዕልናን አገኘ፣ ክብርን አገኘ፣ ጸጋን አገኘ፣ ከፍታን አገኘ፣ ንግስናን አገኘ ይለናል። ቃል ሥጋ ከቃል ጋር በመዋሃዱ ልብ በሉ፣ ሥጋ ከቃል ጋር በመዋሃዱ ልዕልና ክብርን አገኘ የሚል ቃል በሰሞኑ አስተምሮ ተሰጥቶበታል። ልናስተውለው የሚያስፈልገው ነገር ቢኖር ሚስጥረ ሥጋዌ ውስጥ ምን አለ ብያችኋለሁ? ምን አለ ብያችኋለሁ? ታቅቦ አለ ብያችኋለሁ። ይህንን ታቅቦ ማንም ሰው መርሳት የለበትም። እዚህ ታቅቦ ውስጥ የማንገባ ከሆነ አሁንም አናገኘውም። የሃይማኖት አበው በቀጥታ ትርጉሙ ምንድን ነው የሚለው? ሥጋ ከቃል ጋር በመዋሃዱ ከበረ ነው የሚለን ቃሉ። በተሳትፎቱ ማለት ተሳተፈ ማለት አንድ ሆነ ማለት ነው። ተዋሃደ እንደማለት ተሳተፈና ተዋሃደ አንድ ትርጓሜ ነው ያላቸው። በተሳትፎቱ ምስለ ቃል ይላል። ይህንን ስንል ግን ቃል ወይም ሥጋ ከቃል ጋር ሲዋሃድ የቃል ረቂቅነት፣ የቃል ሙላት፣ የቃል ስፋት፣ የሥጋን ጥበት፣ የሥጋን ግዘፍ፣ የሥጋን ውሳኔ ሳያጠፈው ነው ብለናል። አሁንም ሥጋ በቃል ርስት ዘላለማዊ በየማነ አብ የተቀመጠ በዘባነ ኪሩብ የተቀመጠ ስንል ምድራዊ ርስቱን ሳይለቅም፣ ይህንን ነገር አስተውሉ። ምድራዊ ርስቱን እንዲህ ከሆነ ውላጤ ይመጣል። ምድራዊ ርስቱ ስላችሁ ግዘፉን፣ ውሳኔውን፣ ጽበቱን ሳይለቅ ነው ምድራዊ ርስቱ ማለት ነው። ይህንን ሳይለቅ ነው። ስለዚህ ይህንን ሳይለቅ ለመዋሃዱ ለመቀባቱ መዋሃዱ ምክንያቱ ስለሆነ ብሎ ይህንን ቃል አስቀምጦታል ይላል። አሁንም ይህንን ቃል ዘላለማዊ ነዳ የሚል ቃል እንዳይገባ መንፈስ ቅዱስ ያስፈልገበት። ስለዚህ ለመቀባቱ መዋሃዱ ምክንያቱ ሆኖታል ይላል። እኛ ስንነጋገር ግን ሲቀባም ሲዋሃድ አንድ ጊዜ ከመቅጽበት አይን ነው እንላለን። ይሄን አንደበታችን አነጋገር ነው። ስለዚህ ተቀባ የምንለው ተዋሃደን ስናምን ነው። ተዋሃደ የምንለው ተቀባን ስናምን ስለሆነ ይህንን ነገር ልትይዙ ያስፈልጋል። ጥቅሱን መጥቀስ ይቻላል፣ ግን እዚያ ላይ የሚገባ የኛ አዲስ ሰው ያንን ሲያገኝ ፍሬ ንባብ ይዞ መንጠቅ ልማድ ስለሆነ ለአንዳንዶቹ ሰዎች ያን ይዛችሁ እንዳትጓዙ ተፈልጎ ነው። ይህንን ብዬ ወደ ሌላ ወስዳችሁ እንግዲህ ሌላኛው ምንድነው የሚለን ወደ ልደት ይህን የሚያግዙኝ ብዙ ወንድሞች አሉ። ጥያቄም ስለሚኖራችሁ ጥያቄም ስለምቀበላችሁ ነው የማሰጥረው። ስለ ልደት አለ። ልደት በሊቃውንት ልደት በሚመናን የሚል ነገር አለ። እሱን እንመለከተዋለን። እንግዲህ ልደት በሊቃውንት ስንመለከት ኢየሱስ ክርስቶስ በዕብራውያኑ አቆጣጠር አመስራ ወተሱ ለታይሳስ፣ በግብፃውያኑ አቆጣጠር ደግሞ አመስራ ዋሙሱ በዕብራውያን አመስራ ወተሱ ደግሞ በግብፃውያን አቆጣጠር ነው ክርስቶስ የተወለደው። ይህ ማለት ምንድነው? በዕብራውያኑ አቆጣጠር በ25ኛው ቀን ይለዋል። በ9ኛው ወር በ25ኛው ቀን በግብፃውያኑ ወይም በኢትዮጵያውያኑ አቆጣጠር ደግሞ በ4ኛው ወር በስንተኛው ቀን? በ29ኛው ቀን በዚህ ክርስቶስ ተወልዷል። አሁን መወለዱ አይደለም የሚያጣላ። የተወለደ ስንት ቀን ነው? 29። የተወለደ 29 ነው። ግን የተወለደበት ሳይሆን እያጣላን ያለ በዙር ዓመቱ የሚመጣው ነው። የሚሰጥበትን አስተምሮ ምናልባት ስለሰማኑ ስለ ልደት ልሰጣችሁ የፈለኩት ግን በሊቃውንት በአቡሻር አንቀጽ 39 ላይ የኢየሱስ ክርስቶስን ልደት ክርስቶስ ከተወለደ እስከሚሰቀል ድረስ እመቤታችን እየወጣች ለስንት ዓመት ያህል ይላል? ለስንት ዓመት ያህል ይላል? ለ8 ዓመት ያህል እመቤታችን በቤተልሔም ስታከብረው ነበር ይላል። ለስንት ዓመት? ለ8 ዓመት። ክርስቶስ እንግዲህ በ33 በ34ኛው መገባደጃ ላይ ተሰቅሏል። እስከዚያ ድረስ ዘመነ ዮሐንስ ስታሰሩት 8 በ4 ወደ 32 ወይም 32 ሲካፈል ለ4 ወደ 8 ዓመት ያህል አክብረዋለች ይላል። ስታከብረው ግን መቼ ነበር የምትወጣ ይላል? መቼ ነበር የምትወጣ ይላል? በ29 ነበረ የምትወጣ ይላል። ስለዚህ ከመቤታችን እሱ ካከበራት ለኢትዮጵያ መስቀሉ ስለ አደራ ለዓለም አደራ ከሰጣት እናቱ እኔ እበልጣለሁ ብሎ ገብቶ እሷ እንግዲህ የምታከብረው ማን እያለ ነበር ስታከብረው የነበረ? እስከሚሰቀል ድረስ 8 ጊዜ አከብረዋለሁ ብያቸዋለሁ። እስከሚሰቀል ድረስ ክርስቶስ እስከሚያርግ ድረስ ክርስቶስ እስከዚያ ድረስ ማን አብሯት ነበር? ማን አብሯት ነበር? ክርስቶስ አብሯት ነበር። እሱ እያለ እመቤታችን ተሰስታ ቢሆን ኑሮ ምን ይላት ነበር? እሱ የኔ ልደት ከ4 ዓመት መቼ ነበር መከበር ያለበት ይላት ነበር? በ28 ነበር መከበር ያለበት ይላት ነበር። ክርስቶስ ግን አላላት። እናት ስህተተኛ ስላልሆነች ማለት ነው። እና በሊቃውንት እንደዚህ ነው የምናየው። በምዕመናኑ ደግሞ ምንድነው የሚባለው? አብይ ባል ስለሆነ ግድ ወደ ጤ መውረድ አለበት። ግን አያስቅም። ይሄ የሚገርም ነው። ለጥያቄ የሚቀርብ ማነጋገር በእውነት አይደለም። የሕፃናትን ጊዜ አፋልሳል ይሏቸዋል ሊቃውንቶቻቸው ሲመልሱላቸው። ምዕመናኑን በመሰረቱ ጥያቄ የሚፈጥርበት ሰው አለ። እንዴት የሌለው የማይወርድ ጥምቀት የማይወርድ ሌሎቹ የማይወርዱ ሲሉ ልደት አብይ ባል ነው ይላል። ልደት አብይ ባል ስለሆነ መውረድ አለበት የሚል አስተምሮ ቀኖና ቤተክርስቲያን ለአንድየው መጻሕፍት ውስጥ የለም። ግን እንደዚህ ነው የሚላቸው። ግዕዘ ሕፃናትን ያፋልሳል። እንዴት አድርጎ ግዕዘ ሕፃናትን ያፋልሳል ሲባሉ 9 ወር ከ5 ቀን በማኅፀን የቆየው ዓመት ልክ በዓሉ ሲከበር 9 ወር ከ5 ቀን በየዓመቱ እየያዘ ነው የሚል ነገር አለ። በየዓመቱ ይወለዳል እንዴ ክርስቶስ? ስለዚህ ግዕዘ ሕፃናትን አፋለሰ ይባላል። ክርስቶስ ሲጸነስ በሕፃናት ልክ ማኅፀን ውስጥ ያስቆጠረው እድሜ ልክ የሕፃናትን እድሜ በ29 ሲወለድ እኮ 9 ወር ከ5 ቀን የሕፃናቱን እድሜ ያስቆጠረው ነው። ስለዚህ በየዓመቱ ስናከብር እንዲህ አድርገን ነው እያሉ ሊቃውንቶቻቸው ይሰጧቸዋል። በመሰረቱ ይሄ የጓዳ አስተምሮ የድብቅ አስተምሮ ማንንም ወደ ክርስትናው መንገድ ሊያመጡ አይችልም። ልታሰምሩበት ያስፈልጋል። አሁን ከእናንተ ጋር እዚህ ከውርጭ ጋር እንደዚህ የምንቀጣቀጠው ነገ እዚህ ያለው አካል እየሄደ ቅድም ወንድማችን ሲነግረን 2 ሰው ሆናችሁ ስለምትመጡ ነው።
ለዚያ ነው እና በሊቃውንቱ ስንመለከተው በአቡሻር አንቀጽ 39 ላይ ለ8 ዓመት ያህል እመቤታችን ከእርሱ ከባለቤቱ ጋር አክብረዋለች። ስለዚህ እኛም በመቼ ልናከብር ያስፈልጋል? በ29 መቼ ይመጣል? ቀጣዩ ዓመት እንግዲህ በ29 እንግዲህ በሌላው ዋና አቆጣጠር አሁን ቅርብ ቀን በመጣው አቆጣጠር 28 ነው ተብሎ ነው የሚጠበቅ በከርሞ። በእኛ ዘንዳ ግን ዛሬም ይሁን ነገም ይሁን ክርስቶስ ይችን ዓለም እስከሚያሳልፍ ድረስ መቼ ልናከብር ያስፈልጋል? መቼ ልናከብር ያስፈልጋል? 29 ይህም ወፍቁራኒሁ ለእግዚአብሔር እቀቡንከ ለተባላችሁ ለእግዚአብሔር ዘውእቱ ቅድም የነገርኳችሁ አመተሱ አመስራ ወተሱ ለታይሳስ ዘባሐሳበ ግብፃውያን አመ እስራ ወሐሙሱ ዘባሐሳበ ዕብራውያን ይለናል። በዕብራውያን አቆጣጠር በ25ኛው ወር በ25ኛው ቀን በግብፃውያኑ አቆጣጠር ደግሞ በ29ኛው ቀን አክብሩ ተብሎ በዲድስቅልያ አንቀጽ 29 ተቀምጧል። ፍትሐ ነገሥት አንቀጽ 15 ላይ እነዚህን ገብቶ ማንበብ ይቻላል። ግን እኛ የምንሰራው መጻሕፍቶች እንደዚህ እንዲታረሙ ነው ቦታ የምንሰጥ እንጂ እኛም በምን መረጃቸውን እንድንይዝ አይደለም። ይሄ በሊቃውንቱ ላይ ያለ ነው። በሚመኑ ላይ ያለውን እንግዲህ ሚመኑ በሚመልስበት ምላሽ ሊስጥ እንጂ ክርስቶስ 28 ተወለደ ብሎ ማክበር ድፍረት ነው። በማይበጋድ እስከ ዕለተ ጻይጹሙ በተባለ ቀን ሌላ ስራ እንሰራለን ማለት እንደኛ አስተምሮ እንደ መጽሐፍ ቅዱስ አስተምሮ እንደ ሊቃውንት እንዳቆዩን እንደ ቤተ ክርስቲያን የፍጹምና ፍጹም ሊደረግ የማይችል ኢምፖሲብል ነገር ነው። ይህንን በዚህ ልክ ያዙት። ሌላኛው ጥምቀት፣ እሱም ነገርም አብረን ካርገነው እናልፋለን። እንግዲህ ጥምቀት የተጠመቃችሁ ክርስቶስን ለብሳችኋል ይለናል። ለተጠመቀሙ ክርስቶስ አለበስክሙ ገላትያ 3:27 ላይ የተጠመቃችሁ ማንን ለብሳችኋል? ማንን ለብሳችኋል? ማንን ለብሳችኋል? ስንት ጊዜ የተጠመቃችሁ? ስንት ጊዜ የተጠመቃችሁ? አንድ ጊዜ። የልጅነት ጥምቀት አንድ ጊዜ ነው የሚሰጠው። እናንተ የተጠመቃችሁ ክርስቶስን ለብሳችኋል ይለናል። ሌላ አነጋገር ላይ ወናምን ባህቲ ጥምቀት በአንዷ ጥምቀት እናምናለን ተብሎ ተጽፏል። ይህችን ይዘን እያለ ምን አለን ሐዋርያው? የተጠመቃችሁ እናንተ ክርስቶስን ለብሳችኋል። ጸጋ የሆነን ሞገስ የሆነን አነጣጥለን እንድንለብስ ያበቃል ክርስቶስ ስለሆነ እርሱን ለብሳችኋል ማለት ነው። ደግሞ በሌሎቹ አነጋገር በሚመኑ አነጋገር ደግሞ ቅባቶቹ መጠመቅ አለባቸው። ቅድም ላይ ነግሬያቸዋለሁ። ቅባቶች እንባላለን አንባለን? ቅርባ እንባላለን ብያቸዋለሁ። ሊገባችሁ ከሆነ አማልክት ዘበጸጋ እንባላለን። ስለዚህ ምን ይሉናል ሰዎቹ? ሁለተኛ መጠመቅ ያስፈልጋቸዋል። ይሄ መጻሕፍት እያያችሁ እናንተ የምትጓዙ ከሆነ የራሳችሁን ወንድሞች ያግዙኛል። አንቀጽ ስንት ላይ ነው ሁለተኛ የተጠመቀ አረመኔ ነው? ምን ላይ ነው ያለው? ድርሳነ ዮሐንስ አፈወርቅ ላይ ድርሳን 9 ላይ ሁለተኛ የተጠመቀ አረመኔ ነው። ምንም ተብሎ እምነቱ ሊገለጽለት የማይችል ማለት ነው። በአንዱ በእግዚአብሔር ልጅ የማያምን በባህሪ አባቱ የማያምን በባህሪ ሕይወቱ የማያምን ማለት ነው። እንግዲህ በጥምቀቱ ደረጃ ይህን እያያችሁ እናንተም ያትክክል ብላችሁ የምትጓዙ ከሆነ ስህተት ነው። ሌላ የሚፈጠረውን ጨዋጨዋ ለሆነው እንግዲህ በሚመኑ ደረጃ ያልኳችሁ ይህን ነው። ጨዋጨዋ ለሆነው ሰው የሚፈጠርለት የጎጃም ሊቃውንት ክህነታቸውን የተቀበሉ በተዋህዶ ስለሆነ ተዋህዶና ክህነት ይገናኛል? እስቲ ልጠይቃችሁ እናንተ ተዋህዶና ክህነት ይገናኛል? አይገናኝም። የተቀበሉ በተዋህዶ ክህነት ነው። ማን አየ? ማን አለ? ክህነትና ተዋህዶን ማን አገናኘው? ክህነት መስጠት ማለት እኮ በአንብሮተ እድ ከዛሬ ጀምሮ እግዚአብሔር ስልጣኑን ሰጥቷል። ታስራለህ፣ ትፈታለህ፣ ምዕመናንን ታገለግላለህ፣ መከራ ትቀበላለህ፣ በእምነትህ ትሰቀላለህ፣ ትሞታለህ ብሎ ጳጳሱ እጁን በራሱ ላይ ያስቀምጦ ነው ያን አካል የሚልከው። ከተዋህዶ ጋር ይገናኛል? ተዋህዶ የሚለው ቃል ቅድም ነግሬያቸዋለሁ። ቃል ከሥጋ ሥጋ ከቃል ጋር ተዋሃደ። ስለዚህ ከክህነት ጋር የማይገናኝ ይሄ የጨዋ አነጋገር ነው ብያቸዋለሁ። ግን ጨዋ መሰል ሊቃውንት ነን የሚሉ ቅድም የተነገረላቸዋል። እነሱ ላይ ልታስተውሉ ያስፈልጋል። የሊቃውንትን ልብስ ለብሶ እኮ ሊቅ መስሎ ይህን አስተምሮ መስጠት ይቻላል። ግን አስተምሮ ስህተት ነው። ሌላኛው አበይን ሲሻገሩ ክህነታቸውን ስለሚታጠቡት ክህነታቸው ስለማይሰራ ነው። ክህነት ረቂቅ ነው። ልብ በሉ። የት ላይ እንዳለ ካህኑ ራሱ ያውቀው። በምን ነው የሚገለጥ ክህነቱ? በስራ ብቻ ነው ክህነቱ መኖሩ የሚታወቅ። በስራ ሲቀድስ፣ ሲያቆርብ፣ ሲባርክ፣ ሲያሳልን፣ የታሰሩትን ሲፈታ፣ ሲያስር የሚሰራው ስራ ራሱ ረቂቅ ነው። አንዳንድ ግዙ ስራ ይኖር እንጂ አብዛኛውን ረቂቅ ስራ ነው። ስለዚህ ይህን ክህነት ታጥበውት ስለሚሻገሩ ከአበይ ክህነታቸው ስለሌለ ነው። እኛ ለምሳሌ ክህነት የተቀበልነው ከመንጦለ ማርያም ነው። አበይን እናገኘዋለን? አበይን ወንዝ እናገኘዋለን? አይገኝም። ልታስተውሉ ያስፈልጋል። እንግዲህ ምናልባት አበይን ወንዝ ካላገኙት ሌላ ላይ እንደ መንፈሱ ታጥበውት ነው ሌላ ላይ ሊሉ ይችላሉ። ባጭሩ የምትይዙት እናንተ ግን ክህነት እልፍ አይደለም፣ በመታጠብ የሚለቅ አይደለም ነው። ስለዚህ ሁለተኛ መጠመቅ አረመኔ ነው እያለ መጽሐፉ መጠመቅ አያስፈልጋችሁም ነው። ሌላ ቦታ ግን ቅባቶችን ያስጠመቁ ታላላቅ አባት እየተባሉ ለሞቱ ሰዎች ራሱ የተጻፈላቸው ታሪክ አለ። ዲማ የሞቱ አባት አሉ አይደል? ሰሞኑን የሞቱ አባት አሉ። እኛ በተጻፈው መጽሐፋቸውን ያየናቸው እኔ ድማ 50 ሰው 30 ሰው ማውቀው ነገር የለኝም። ግን እዚያ ተጻፈው መጽሐፍ ላይ እኔ ትልቅ አባት ብዙ ቅባቶችን ሲያጠምቁ ነበረ። ቅባት የተባለ መንፈስ ቅዱስ ነው ብያቸዋለሁ። ቅባት የሚለው ደግሞ ወደ ብዙ ቁጥር ለመጨረሻ ጊዜ የሚቀየር አይደለም። ይቀየራል? ወደ ብዙ ቁጥር ይቀየራል? አይቀየርም። ይሄ ነገር አይቀየርም። ለምንድን ነው የማይቀየረው? መንፈስ ቅዱስ አንድ ስለሆነ። ቅባት ማለት እሱ ነው። ማንበብ ይቻላል። የተለያዩ ቅዱሳት መጻሕፍት አክሲማሮስ ላይ ብትገቡ በአጭር አማርኛ በደንብ ግዕዝ ለማይችል ሰው ቅባት ማለት ምን ማለት ነው ብሎ ሲገባ አክሲማሮስ ላይ የተቀመጠው ነገር ያገኛል። ስለዚህ ብዙ ቅባቶችን አጥምቀዋል ተብለው እንደ ትልቅ ጸጋ ተጽፎላቸው የተቀመጠ ነገር አለ። ግን ይሄ ነገር እንደኛ አስተምሮ እንደ ቤተ ክርስቲያናችን እንደ ቅዱሳት መጻሕፍት አስተምሮ አይደለም።
ሰው ማጥመቅም ወደ ክርስትና መንገድ መስደድም አይደለም። ይህንን ነገር ልታስተውሉ ያስፈልጋቸዋል። እንግዲህ መጠመቅ ብዙ መጻሕፍቶች ወደ ካቶሊክነትም ይጋብዙታል፣ ወደ ፕሮቴስታንትም ይጋብዛል። ሁሉም ከኦርቶዶክስ ሲወጣ በምንድን ነው ምክንያት የሚወጣው? ንገሩኝ እንጂ በምንድን ነው ምክንያት የሚወጣው? በጥምቀት ነው። በጥምቀት ከዚህ ሲወጣ ልብ በሉ፣ መጀመሪያ ወደዚያኛው እምነት ሲሄድ የሚያጠምቁት የራሱን የቻለ ጥምቀት አለ። ስለዚህ ሁለተኛ መጠመቅ ካቶሊክ ሊሆን ይችላል፣ ፕሮቴስታንትነት ሊሆን ይችላል፣ ከዚህም የበለጠ ሌላ ነገር ሊሆን ይችላል። እኔ መጠመቅ ሰው መብት የለውም እያልኳቸዋል። ልታስተውሉት የሚያስፈልግ ነገር ግን እንደሚነግረንና እንደ መጽሐፍ ቅዱስ እርዳታ የተጠመቀ ሰው ክርስቲያን አይደለም ይለናል። መጽሐፍ ቅዱስ ነው የሚለው። ስለዚህ ይህንን ነገር ልናስተውለው ያስፈልገዋል። በሰፊው ሰፋ አድርገን ልናስተውለው ያስፈልገዋል። እንግዲህ አዋንትሙ ሰብአ ገላትያ መኑ የመመክሙ ከመ ይትመኑ በጽድቅ። ዛሬም አዚም ያደረገብን ሰው ሳይኖር እናቶች በቡኖ ሲያመልኩ ቡና ሳልጠጣው እንዱኝ በራሳቸው አዚም እየፈጠሩ ማንም ሰው በራሱ ሊክድም አዚም እየፈጠረ አብድሞ ሰንፎ እምነቱን እያስደፈረ ሰው እንዲህ እስኪነገር ድረስ አለና ማንም ምክንያት አይሆነንም ለእንትናችን። አሁን ጥያቄ ሰብአ ገላትያ መኑ የመመክሙ በጽድቅ ከመ ይትመኑ በጽድቅ በሚል ቃል ተነጋግረናል። ገላትያ ምዕራፍ 3 ቁጥር 1 ላይ ገብታችሁ ስትመለከቱ ይህን ኃይለ ቃል ታገኛላችሁ።